ብዙ ጊዜ ለሰዎች መፍትሄ የምታመጣ ከሆነ በሰው ፊት ማልቀስ በጣም ነው የሚከብድ፣ በጣም ይደብራል። ሰው በጓዳህ ብቻህን በጣም ብዙ ዋጋ ትከፍላለህ። አይምሮህ ማለት ለህይወትህ ልክ እንደ ሞተር ነው። መኪና ለምሳሌ ያለ ሞተር አትነዳውም አይደል? ሌላው ፓርቱ ትንሽ አፌክትድ ቢሆን እንደምንም አድርገህ ልታንቀሳቅሰው ትችላለህ። ሞተሩ ከተነካ ግን በቃ ትስዳን አይደል? አንድ ሰው በድባቴ ተይዟል ማለት ግን በጣም በትንሹ ዴይ ቱ ዴይ አክቲቪቲዎች ራሱ ከአቅምህ በላይ ሆነዋል። ለምሳሌ ጥርስ መቦረሽ በጣም ቻሌንጂንግ ሊሆንብህ ይችላል። ካልጋ መነሳት ሊያቅትህ ይችላል። ቤተሰብ መጀመሪያ የሚቀበል ተነሳበት ነው ትባል። በዛ ላይ አንተ ሰለጥኩ ሳተርክ አልበላም ሰላልክ ፊትን ሰለጣልከው ምን ሆንክ ሳይሆን ላይ ተነሳበት። አሪፍ ፖይንት ነው ያነሳኸው። የሚ አክብረሽን ስለመጣሽ በጣም ነው የምናመሰግነው። እኔም አመሰግናለሁ ስለጋበዛችሁኝ። ለምሳሌ በባለፉት 7 ዓመታት ላይ እንደ ማህበረሰብ በጣም በርካታ ዲፕሬሽን ውስጥ በሁላችንም እያለፍን ነው። ለምሳሌ ኢቭን ላይክ ላስት ይር እንኳን ብናይ ከ685,000 አካባቢ ተማሪዎች ውስጥ 12ኛ ክፍል የተፈተኑት 5% አካባቢ ያለፉት። የሶሻል ሚዲያ አዲክሽናችን በጣም እየጨመረ ነው። ኢቭን ላይክ አሁን ከዚህ በፊት አይተናችሁ ማናቃችሁ የሱሳይድ ሬቶቻችን ራሱ በጣም እየጨመሩ ነው የመጡትና በዚህኛው ኤፒሶዳችን ላይ በደንብ አድርገን ስለ ዲፕሬሽን ስለ ሜንታል ሄልዝ በደንብ እንድናወራበት ነው። ላይክ በዚህ ዘርፍም ደግሞ አንቺ በደንብ ኤክስፐርትም ስለሆንሽ ደግሞ አንቺን ጋብዘንሽ በደንብ እንድናወራ ፈልገን ዛሬ የጋበዝንሽ እና ስለመጣሽ ደግሞ በጣም እናመሰግናለን። እሺ እንግዲህ መቤት ጀማል እባላለሁ። ባክግራውንዴ ሳይኮሎጂ ነው። በጣም ማለት ኢንትረስት አለኝ እዚህ ፊልድ ላይ። ድሮም ሳይኮሎጂ ከመማሬ በፊትም ብዙ ሰዎች እንደ ሳይኮሎጂ ነው ኮንሲደር የሚያደርጉኝ። ሞር ኢንትረስት የሚያደርገኝ ነገር ከሰዎች ጋር ማውራት፣ የሰዎችን ችግር ማዳመጥ ነው እና ይህን በተፈጥሮ ያለኝን ፍላጎት በጣም ማዳበር ስለነበረብኝ ወደ አሜሪካ ሲሄድ ማስተርስን በሜንታል ሄልት ሰራው ማለት ነው። ከዛ ደግሞ ፈርዘር ማድረግ ስላለብኝ በአሁኑ ሰዓት ደግሞ በፒኤችዲ ሌቭል ካውንስሊንግ እየተማርኩ ነው የሚገኘው። ከዛ በተረፈ ደግሞ የተለያየ ሚዲያ ላይ ሬዲዮ ላይም ስለ ልቦና ነክ ፕሮግራሞች አቀርባለሁ። መጽሐፍም አለኝ። በዚህም ዘርፍ ፖድካስቱ ላይ ከሙያው ጋር የተለያየ ግንኙነት ያላቸውን ሰዎች እያቀረብሽ ብዙ ቁም ነገሮችን ከዚህ ከሜንታል ሄልዝ ጋር ከሳይኮሎጂ ጋር የተያያዙ ጉዳዮችን ታወሪያለሽ እና ማለት ሜንታል ሄልዝ በአጠቃላይ ምን ማለት ነው? እንግዲህ ሜንታል ሄልት ምን አይደለም የሚለውን ብንመልስ ይሻላል። ሜንታል ሄልት ማለት ሁሉ ነገር ነው። አይምሮህ ማለት ለህይወትህ ልክ እንደ ሞተር ነው። መኪና ለምሳሌ ያለ ሞተር አትነዳውም አይደል? ሌላው ፓርቱ ትንሽ አፌክትድ ቢሆን እንደምንም አድርገህ ልታንቀሳቅሰው ትችላለህ። ሞተሩ ከተነካ ግን በቃ ትስዳን አይደል? ሜንታል ሄልት ማለት የሰውነትህን ሲስተም በሙሉ የሚቆጣጠረው ጌጅ ነው። ስለዚህ ሜንታል ሄልት ሁሉ ነገር ነው። ፊዚካል ሄልዝህን አፌክት ያደርጋል፣ ማህበራዊ ጤንነትን አፌክት ያደርጋል፣ ፕሮዳክቲቪቲን አፌክት ያደርጋል፣ ሶሻል ላይፍህን አፌክት ያደርጋል። ሜንታል ሄልዝ ሁሉም ነገር። በመጀመሪያ ግን ለምሳሌ የቃሉ ልዩነት እንድናየው የሳይኮሎጂስትና የሳይካትሪስት የቃሉ ራሱ ልዩነት ምንድን ነው? ሳይኮሎጂስት እና ሳይካትሪስት፣ አንድ ሰው ሳይካትሪስት ለመሆን ፉል ዶክተር መሆን አለበት፣ ሜዲካል ዶክተር መሆን አለበት። በህክምና ዘርፍ አልፎ ከዛ ስፔሻላይዝ ታደርግ አይደል? ለምሳሌ አንዳንድ ሰው ሰርጅን ይሆናል፣ አንዳንድ ሰው ደግሞ የአይምሮ ጤናን ስፔሻላይዝ ሲያደርግ ሳይካትሪስት ይባላል። ሳይኮሎጂስት ለመሆን ግን ሜዲካል ዶክተር መሆን አይጠበቅብህም። የሳይኮሎጂ ፊልድ ነው የምትወስደው። የመጀመሪያው ዲፍረንስ እሱ ነው። ሁለተኛው ሳይኮሎጂስት ስትሆን መድኃኒት አታዝም፣ ቴራፒ ላይ ነው የምትሰራው። ሳይካትሪስት ግን መድኃኒት ሰብስክራይብ ማድረግ ይችላል። ትልቁ ዲፍረንስ ይሄ ነው። ስለዚህ ላይ ልዩነታቸው ላይ መድኃኒት ማዘዝና አለማዘዝ እና ፉል ሜዲካል ዶክተር መሆን አይጠበቅብህም ሳይኮሎጂስት ለመሆን። ወደዚህ ዘርፍ እንድትገቢ ላይ የሆነ ተርኒንግ ፖይንት ምን ነበር? ምናልባት ልጅነቴ ይሆናል ብዬ አስባለሁ። ማለት ጎደለኝ ብዬ የማስበው ነገር ነበርና ይገርምሃል፣ የመጀመሪያ ዲግሪን የተማርኩት ኤጁኬሽናል አድሚኒስትሬሽን ነው። ያው ብዙ ጊዜ ታውቃለህ ኢትዮጵያ ውስጥ ወደ ትምህርት ወደ ከፍተኛ ተቋም ስትሄድ ከፍላጎትህ ይልቅ ይህ ያበላል ይህ ያበላም ተብለን ነው አይደል የምንገባውና አንዳንድ ጊዜ እንደዛ ተብለህ ትገባና ሚኒንግ ታጣለህ። የተማርከው ትምህርት ወይ ህይወትህን አይቀይርም ወይ ደግሞ ጥያቄህን አይመልስም። እኔ ደግሞ እንደ ሰው ሳድግ ጎደሉኝ ብዬ ብዙ ማስባቸው ሳይኮሎጂካል ችግሮች ነበሩብኝና እነሱን ለመፍታት ከነበረኝ ፍላጎት የተነሳ
አዲስ አበባ ዩኒቨርሲቲ ኤጁኬሽናል አድሚኒስትሬሽን እየተማርኩኝ ጎን ለጎን በጣም ብዙ ሰልፍ ዴቨሎፕመንት ትሬኒንጎችን ዛሬ ላይ በጣም ፐብሊክሊ በደንብ የሚሰጡትን ኮርሶች በጣም ወስድ ነበር እና ወደ አሜሪካ ሲሄድ እድሉን አገኘው ራሴን የማዳመጥ በራሴ መወሰን ማለት ነው። ከዛ ሌላ ደግሞ በጣም ብዙ ሰዎች በቃ ቁጭ ብዬ ማውራት ወዳለው በጣም አዳምጣለው እና ሳይኮሎጂስት ነሽ ይሉኛል ሳልሆንም ማለት ነው እና ኢቨን ሜዲካል መጽሔት ላይ ሳይኮሎጂካል ኮንተንት ያላቸውን የተለያዩ አርቲክሎች ይጽፍ ነበር እና እነሱን በምጽፍ ጊዜ ሳይኮሎጂስት አልነበርኩም ኮንሲደር የምደረገው ግን እንደዛ ነበር። እነዚህ ነገሮች ሰዎች የሚሉህን ስትሰማ ኢንተረስትህን ስታይ እኔ መክሊት እዚህ ጋር ነው ብዬ እድሉንም ሳገኝ እንግዲህ ያው ትምህርቱን ጨመርኩበት። ይህንን መለየት ራሱ አንድ አሪፍ እንትን ነው ማለት ልጅ እያለን አብዛኞቻችን ብዙ ነገር ነው የምንነካካውና ከኔ ጋር ራሱ ሲንክ ያደርጋል ብሎ መለየቱም አንድ ነገር ነው። ያ እንዲሆን ግን ላይክ አስተዳደግሽ ላይ አመጣጥሽ ላይ ነበረው ፕላስ ደግሞ ወደ አሜሪካ ስቴጅ በየነበረው ጆርኒ እንዴት ምን ይመስል ነበር? በነገር ላይ ማለት አስተዳደጌ ላይ እኔ አሁን ቤተሰቤ ኮንትሪቢዩት አደረገ ማለት በጣም ይከብደኛል። ስፔሻሊ እኔ ሳይኮሎጂ በምፈልግበት ሰዓት ሳይኮሎጂ ብዙ የሚበረታታ ፊልድ አይደለም እኮ ካስታወስ ቢካዝ አንድ ሰው ሳይኮሎጂ ግራጁዌት አድርጎ የት ይቀጠራል? ምን ትሰራለህ አይደል? እንደዛ ነው የምትባለው። ኤንጂኦ ነው በጣም ጥቂት ኤንጂኦ ነው። ከዛ ተወዳድረ ስራ የማግኘት እድል በጣም ዝቅተኛ ነው። ብዙ ኤንከሬጅ አትደረግም። ስለዚህ እዚህ ላይ እንደውም ማስተርሴንም ቀጥያለሁ አዲስ አበባ ዩኒቨርሲቲ ሚስ ያደረኩትን ልንገር። የመጀመሪያ ዲግሪን በኤጁኬሽናል አድሚኒስትሬሽን ሰራሁና ሁለተኛ ዲግሪ ላይ ስደርስ በጣም ፍላጎቴ ወደ ሳይኮሎጂ መጣ። ከዛ እድሉን አገኘውና ገብቼ ስፈተን በጋይዳንስ ኤንድ ካውንስሊንግ አለፍኩኝ። ስቲል በዙሪያ ያሉ ሰዎችን ሳማክራቸው ግን በጣም ነው ዲስከሬጅ የሚያደርጉ ቢካዝ ምን ትሆኛለሽ በቃ ሊደርሺፕ ብትማሪ ነው የሚሻልሽ ተብዬ ሁለተኛ ማስተር ሰርቻለሁ በሊደርሺፕ። እንደገና ድጋሚ ነው አሜሪካ ሲሄድ ሌላ ሶስተኛ ማስተርስ ነው የሰራሁት እና በጣም ከባድ ነው፣ ቻሌንጅ አለው ስቲል እና ብዙም በዙሪያ ያለ ሰውም ሰፖርት አያደርግህም ነው ማፈንገጥ ነው። ጓደኞቻችንም አሉ አይ ቲንክ አጸደ ህጻናት ምናምን ውስጥ ነው የሚገቡት ሁላ አንዳንድ የለም ኦፖርቹኒቲ ኔትወርኩም ከሌለው የንጂ ውስጥ መግባት በጣም ከባድ ነው። እንደ ማህበረሰብ ራሱ ለምሳሌ ፔሸንቱን እንኳን መጀመሪያ ቢልድ እያደረግ ነው አይደለም ራሱ ለምሳሌ የሆነ ሰው እንኳን እንደታመመ እንኳን አውቆ እንኳን ሄዶ እንኳን ከፍሎ የሆነ የሚያስበው ከፍዬ ላወራ ነው ወይ ስለዚህ ለምን ሄዳለሁ? ስለዚህ በጣም አሪፍ ፖይንት ነው ያነሳው። እንዴ ቆይሽ አንቺ እንድትከፊ ነው እንድታወሪ ነው የምከፍለው ነው የሚልህ። ለንግግር ህክምና አሁን ሳይኮቴራፒ ሲባል እንዳልክ በንግግር ነው ህክምናው። ንግግር ስትል ትንሽ ቃሉ ያሳንሰዋል፣ ቫሉን ያወርደዋል። ግን ስትል ቴራፒን ስትሰረጉሙ እንደዛ ነው እና ለማውራት ነው ወይ ነው የምከፍለው ነው የሚልህ። አዌርነሱ ገና ነው ስለ ህክምናውም ስለ ፊልዱም። ያ ደግሞ በጣም ቻሌንጂንግ ያደርገዋል ፊልዱ። የሶሻል ኖርማችን ይሄ አለ አኗኗራችን ራሱ ላይክ ብዙ ኤሜዎች አሉት ገባ ሄደ እፎ የምትልባቸው ሰዎች አይነት የምትደገፋቸው አይነት ማለት ብዙ ነገር የምታራግፍባቸው በጣም ከባድ ነው። ባይዘው የሆነ የሰዎችን ችግር መስማት ከዛ ዳምጦ መፍትሄ መስጠት ወደ ሙያዊ ነገር ስንገባ ዲፕ ነው። ግን ላይክ እንደዚህ ቢውልድ እንዳናረገው የሚያደርገን ሜቢ አናኗራችን በቃ አሁን ብዙ ኤሜዎች አሉ ማለት ነው በየሰፈሩ። በቃ አሁን አንቺ በእርግጠኝነት ወጣት በነበርሽበት ጊዜ ዩኒቨርሲቲም ላይ በነበርሽበት ሰዓት አስቢው ሲያማክሩሽ የነበሩ ታሪኮች ልጆች ምናምን የስንት ሰው ነገር አስተካክለሻል ዛሬ ላይ ቴንኪው የሚሉሽ ማለት ነው። ሜቢ እንደዛ ነገሮች እና ደግሞ ለምሳሌ ሜቢ ከ7 ዓመት በፊት የነበረው የሆነ የሜንታል ሄልዝ ችግር ከሆነ ይሄ የለየለት የሚባለው እብድ ነው እንጂ ያለው እንጂ ላይክ የሆነ መሀል ላይ ያለ ሰው የለም። ላይክ የዛን ሰዓት ላይ ላይክ አንተ ያንን ትምህርት እማራለሁ ስትል ቤተሰብ እንኳን የሚጠብቅ ላይክ አማኑኤል ገብተህ ታከማለህ ይሰጋልሃል። ልክ አሁን ለምሳሌ ከኮቪድ በኋላ ባለው ጊዜ ነው ዲፕሬሽን የመጣው። ኢቭን ላይክ ከእርግዝና በኋላ እንኳን ላይክ ኢቭን ዲፕሬሽን የሚባል ነገር እንዳለ ሰዎች ከተመረቁ በኋላ እሱ እንደሚያጋጥማቸው ስራ ሲለቁ እንደሚያጋጥማቸው እንኳን የሆነ ይሄ ከዚህ በፊት ነበረ። ስም ሰጠ ነው ግን አሁን ስም ሰጠ ነው ሰው መታከም እንደሚችል እያወቀን ስንመጣ ለዛም ይመስለኛል ላይክ አይ ቲንክ ሰዎች ላይክ የሆነ ይሄ ሳይኮሎጂስት ሲባል በጣም በቃ ሁሌ ሲሪየስ ኬዝ ነው ሁሌ እንታሳደው ይሆናል። አንዳንዴ የማናውቀው በሽታ ያመን ስሙን አሁን ለዛ ይሆናል። በዚያው ያይዘን እንድንሄድበት ለምሳሌ ዲፕሬሽን የሚለው ቃል ወይ ደግሞ ድባቴ የሚለው ቃል መጀመሪያ ቃሉ ትርጉም ምንድን ነው እና አይነቶች ካሉት ምናምን ነገር ስለነሱ ነው። ዲፕሬሽን ወይም ደግሞ ድባቴ ስንል አሁን ብዙ ሰዎች ጅስ መደብር ነው የሚመስለን።
ግን አይደለም። ከዛ በጣም የጠለቀ ሚኒንግ ያለው ነገር ነው። አንድ ሰው በዲፕሬሽን ወይም በድባቴ በሽታ ተይዟል ስትል በጣም ብዙ ኢንዲኬተሮች አሉት። ይሄ ሰው ተራ ይሄ ሙድ ስዊንግ አይደለም። አንዳንዴ ለምሳሌ ይደብረሃል አይደል? ሁላችንም እኩል የሆነ ኤነርጂ ላይ አንሆንም እኮ። አንድ ሰው በድባቴ ተይዟል ለማለት ግን በጣም በትንሹ ዴይ ቱ ዴይ አክቲቪቲዎች ራሱ ከአቅምህ በላይ ሆነዋል። ለምሳሌ ጥርስ መቦረሽ በጣም ቻሌንጂንግ ሊሆንብህ ይችላል። ካልጋ መነሳት ሊያቅትህ ይችላል። ከፍተኛ ራስ ምታት አለው፣ ኮንፊውዥን አለው እና ላይፍህን አፌክት የማድረግ ደረጃ ላይ ሲደርስ ላይክ ኮንስተንትሊ እንደዚህ አይነት ስሜቶች ለ2 ሳምንትና ከዛ በላይ ሲሰማው አንድ ሰው በድባቴ ወይም በዲፕሬሽን በሽታ ተይዟል እንለዋለን እንጂ ተራ ድብርት አይደለም። ኤቭሪቲንግ ኢነርጂ ነው። የሆነ ሃይፕ እናደርጋለን፣ አንዳንዴ ደግሞ ልንዝንዝ እንላለን። እሱ ከሚገጥሙን አንዳንድ ነገሮች የተነሳ ሊሆን ይችላል። ሶ ድባቴና ይሄ ሎ ኢነርጂ መሆን የተለያዩ ናቸው ወይስ አንድ አይነት ነገር ናቸው? ለምሳሌ አሁን ሙድ ስዊንግ ብለሽናል እና አንለየውም። ሰው አንዳንዴ ጭንቀትም ዲፕሬሽን ይመስለናል። የሆነ ዝቅ ሲል የሆነ ኢነርጂያችን ምናምን አንዳንዴ ነገሮች ለመፈለግ ዲፕሬሽን የሆነ እና አንለየውም ትክክለኛ ትርጉሙንና ዝም ብሎ የሆነ ነገር ከተሰማን በቃ ደብሮኛል ነው እና ደብሮኛል የሚለው ወርድ ራሱ ኢነርጂያችን ከነበረበት እንዲወርድ ነው የሚያደርገው። ሶ ልዩነት አላቸው። ልዩነትም አንድነትም አላቸው። በነገር ላይ ሁሉም ይሄ ከሜንታል ኢሹ ጋር አያይዘን የምናነሳቸው ሙድ ስዊንግ፣ ዲፕሬሽን፣ አንዛይቲ ኤቭሪቲንግ ሁላችንም በተወሰነ ሌቭል ኤክስፒሪየንስ እናደርጋቸዋለን። አዲስ ነገር አይደሉም። ግን አንድን ሰው በዚህ በሽታ ተጠቂ ነው ለማለት የሚያስችለን ምንድነው? ኢንቴንሲቲው እና ፍሪኩዌንሲው ነው። ይሄ ሰው በዛ አይነት ሙድ ስዊንግ ውስጥ ወይም ደግሞ በጣም በከባድ ዲፕሬሽን ውስጥ ቅድም እንዳልኩ ለረጅም ጊዜ ቆይቶ ዴይ ቱ ዴይ አክቲቪቲን አፌክት ማድረግ ሲችል፣ ለምሳሌ እዚህ መታችሁ መቅረስ ካለባችሁ ካንስል ማድረግ በተደጋጋሚ፣ ገላ መታጠብ፣ መጥላት፣ ጥርስ መቦረሽ፣ ሰው ማግኘት፣ መብላት፣ አፒታይት፣ ስሊፕ ፓተርን፣ እያንዳንዱ ነገርህን አፌክት ሲያደርገው ይለያል እንጂ ኤክስፒሪየንስ እናደርጋቸዋለን። ይደብረናል። አንዳንዴ በጣም ሎ ሙድ ላይ እንሆናለን አይደል? መስራት ባለብህ ሌቭል ላትሄድ ትችላለህ። ግን ኢንቴንሲቲው እና ፍሪኩዌንሲው ነው የሚለያቸው። አንድም ናቸው፣ ይለያያሉ። እንደውም ብዙ ጊዜ ያስተውላችሁ ከሆነ እንደዚህ ራሳቸውን አጠፉ ምናምን የሚባሉ ሰዎች ዳርሶ ላይቭሊ አይደል? በጣም የሚስቁ የሚጫወቱ፣ እንዳልከው በጣም ሶሻላይዝ የሚያደርጉ፣ ምናልባት የተለያየ እርዳታ ላይ እኔ በጣም ብዙ ጓደኞች ስላሉኝ ነው የሄዱና አንዳንድ ሰው ፔኑን ይደብቃል። ለምሳሌ እኔ እንደዛ አይነት ሰው ነኝ። በጣም ፔኑን ደብቆ ስፔሻሊ ደግሞ ከሰው መሀል በጣም ጠንካራ ሆነ የምትታይ ሰው ከሆንክ ብዙ ጊዜ ለሰዎች መፍትሄ የምታመጣ ከሆነ በሰው ፊት ማልቀስ በጣም ነው የሚከብድ፣ በጣም ይደብራል። ሰው በጓዳህ ብቻህን በጣም ብዙ ዋጋ ትከፍላለህ። ለዚህ ነው ሰልፍ አሰስመንት የሚያስፈልገው። ማለት ሱፐርፊሻሊ ስላየኸው ብቻ የሆነ ሰው እየሳቀ ዲፕሬስድ አይደለም ማለት አትችልም። ለመጀመሪያ ጊዜ የሳይኮሎጂስት ሄድሽበትን ጊዜ ታስታውሻለሽ? ሄድሽ ታውቂያለሽ? ቴራፒስት ጋር የሄድኩኝ የስ አውቃለሁ። የመጀመሪያ ልጄን ስወልድ አሜሪካን የወለድኩት በጣም ከባድ ጊዜ ነበር። እንደሄድኩኝ አመት ሳይሞላኝ ነው የወለድኩት። ሶ መጀመሪያ ከአንድ ቦታ አንድ ቦታ ስትሄድ ትራንዚሽናል ስትረስ የሚባል ነገር አለ። ቦታውን እስክትላመደ፣ ጓደኞች እስክታፈራ፣ መኪና መንዳት እስከምትጀምር የሚሰማህ በጣም የብቸኝነት ስሜት አለ። ግን ላይክ ወደ አሜሪካ እየሄድሽ እንደዚህ አይነት ስሜት ደስታ ነው የሚጠበቀው። ከሆነው ኤክሳይትመንቱ ነው የማይለቀኝ። አንድ ወር ማለት ደስ ይልሃል። ኤክስፔክት እንደምታደርገው አይደለም። ቦታው ላይ ስትደርስ ያለው ስሜት ደስታውና የሆነ ፕሮግረሱ እንዳለ ሆኖ የሚሰሙ ስሜቶች አሉ። ገና ኢቭን አየር አፌክት ያደርገን አይደል? የለመድከው ነገር አለ። ጠዋት ፀሐይ ሲወጣ ምናምን የሄድኩበት አጋጣሚም የሆነ ዲሰምበር አካባቢ ነው። በጣም ከባድ የሆነ ዊንተር ሰዓት ላይ ነው። በጣም ነው ፀሐይ የምወደውና ሙዴን አየር በጣም ከፍ ዝቅ ያደርገዋል። አልወድም ክረምትና ሰው ትንሽ ከባድ ነበር። በዛ ወቅት ነው እንግዲህ የእርግዝናውን ከባድ ሰዓት ያሳለፍኩት ማለት ነውና ሶ ፌስ ያደረኩት ምንድነው ከወለድኩ በኋላ ፖስትፓርተም ዲፕሬሽን ነው። ሶ ብዙ አይወራም ይሄ ኢሹ እዚህ ሀገር ላይ በደንብ ማውራት ያለብን ነው። አብዛኞቹ ሴቶች በጣም ብዙ ሰው ሰፈር የሚያደርገው ግን ወንዶቹም አንረዳም። ይሄ አልወለድኩም የሆነ የምሰማቸው ታሪኮች ስላሉ
ኤግዛክትሊ እና ሰው ምን ይጠበቃል እንደ ማህበረሰብ እንደ ኢትዮጵያዊ ልክ ውልድ ስታደርግ የመጨረሻ ደስተኛ ሰው እንድትሆን ነው ሰው ኤክስፔክት የሚያደርገው ቢኮዝ ልጅ ተሰጥቶሃል ኦፍኮርስ ደስ ይላል ግን ማሰብ ያለብህ ነገር ለ9 ወር በጣም ከባድ ነገር ሲስተም ውስጥ ሲከናወን ነበር የሆነ ኦርጋን ነው ሰው ነው የምትሰራው ሰው ኬሚካል ቼንጅ አለ ሆርሞናል ቼንጅ አለ የስሊፕ ፓተርን መለዋወጥ አለ በጣም ብዙ ነገር አለ እንግዲህ ሰው ነው ውስጥ እያሳደክ ያለው ሰው ኮምፕሊትሊ ነው የሚቀይር ከዛ ያ ነገር ሲወጣ ስቲል ልጅ ሲመጣ ኃላፊነት ነው ይዞ የሚመጣው አይደል እንደ ልባህተኛ ምናም ደስ የሚለው ነገር እንዳለ ሆኖ ማለት ነው ሶ በጣም ኮንፊውዝድ የሆንኩት የሚገርም ነገር እና በማስበው ሌቭል ኢቭን ከልጄ ጋር ብሌንድ ማድረግ አልቻልኩም ነበር የመጀመሪያውን 2 ወራት ማለት ነው እና ዲፕሬሽን መሆኑ እኔም አልገባኝም ከዛ በኋላ ነው ባይዘው የማስተርሴን የቀጠልኩት እና ከዛ በፊት እንደው በኢንተረስት በማነባቸው ነገሮች ነው የተወሰነ እውቀት የነበረኝና ደነገጥኩኝ አንዳንዴ ስታለቅስ ልጄን መንካቱ ሊከብደኝ ነው ከዛ ትንሽ የቀደመ እውቀት ስለነበረኝ እዛ ደግሞ ሁሉ ነገር ቀላል ነው ገና ከሆስፒታል አድሚት ተደርገ ስትወጣ ይነግሩሃል ይሄ ፊሊንግ ስላለ እንደዚህ አይነት ስሜት ከተሰማሽ እንቅልፍ እምቢ ካለሽ ከልጅሽ ጋር ኮኔክት ማድረግ ካቃተሽ ኢቭን ሱሳይዳል ቶት ካለሽ ኮንታክት አርጊኝ ብለው ካርድ ይሰጡሃል ከኢትዮጵያ ለመጣ ሰው በጣም ነው የሚያስደነግጠው እንዴ እነዚህ ሰዎች ያማቸዋል እንዴ ኢትዮጵያ ስትወልድ ሰው ልል ብሎ ይቀበልሃል በቃ ቡና አለ ምናምን የምን ዲፕሬሽን ነው እንደዛ ሲሉ በጣም ገርሞኝ ነበር ከዛ ትዝ አለኝና ኮንታክት አረኳቸው ማለት ነው ከዛ 2-3 ሳይካትሪስት ታየው ብዙ ከባድ አልነበረም ራሴንም እንዴት ማከም እንደነበረብኝ ትንሽ እንደዚህ አይነት ልምምዶች ስለነበሩኝ በ2-3 ቴራፒ ወደ ኖርማል ግን ለምሳሌ አሁን ይሄ ዲፕሬሽን የሚለው ቃል ራሱ ላይ በጣም የሚገርመኝ ነገር ለምሳሌ ልክ በእኛ ትውልድ ላይ መጣ ከኛ በፊት በነበሩ ለምሳሌ አሁን ልክ እንዳልሽ ለምሳሌ እናቶቻችን እኛን ሲወልዱ ግን ሜቢ እሱ ነገር ወይ አልነበረም ወይ የሆነ ባህል ነበር ነው አይደል እኔ ግን አለ ብዬ ነው አሁን አይ ቲንክ ስም ነው የሰጠ ነው እና በቀደም እንደውም አያቴ ምን አለችኝ በጣም ገረመኝ ልጅ እኮ ከተወለደ በኋላ የሆነ የሚደብር ነገር አለው አለችኝ በቅርብ ነው ማለት ሌላ ከምን ጋር ኮኔክት አደርገዋለሁ መሰለህ ብዙ ጊዜ አሁን ካስተዋልክ የአራስ ቤት ጭር አይልም አይደል ትሰማላችሁ አይደል ሞቅ ማለት አለበት አራስ ብቻዋን አትሆንም ኢቭን ስትወጣ ቢላ ይዛ ነው የምትሄደው ላታውቁት ትችላላችሁ ይሄን ባህል ሽንት ቤት ምናምን ሲሄዱ አይወጡም ብቻ ቢላ ይዞ ቴንክ ዩ ገባ እነሱ የተረዱበት የራሳቸው መንገድ አለ አሁን የአሁኑ ዘመን ሰው ኤክስፕሌን ነው የምናደርገው አዲስ ነገር አይደለም ክሬት የተደረገው ቅድም እንዳልከው ስም ነው የምንሰጠው ሰው የሆነ የገባቸው የተገለጠላቸው ነገር አለ ስለዚህ ሁሌ አራስ ቤት የሆነ ቡና ጭስ ምናምን እነዚህ አሁን እኮ ኖርማሊ ሰውን ሙድ የምታስተካክልባቸው ነገሮች አይደሉ ሲደብርህ ቡና ትጠጣለህ ቴራፒ ናቸው ቤዚክሊ ቴራፒ እየሰጡ ነው እንጂ በደንብ አለ ሙድ ስዊንግ ግን ዲፕረስድ ለምናምን አሁን ለምሳሌ ቀደም አንቺ ትንሽ ስላነበብሽ ምናምን ሊሆን ይችላል እንደ ወጣቶቹ እናቶቹ እኛ ሀገር አሁን ቅድም ቢውልድ አላረግናቸው የሚያልከው ነገር አለና ከፍዬ ላወራ የሚባለው ነገር አለ እሱን ላያደርግ ይችላል ዲፕረስድ ነኝ ብሎ ማመንም የማይፈልግ ሰው አለ አንዳንዴ እኮ ችግሩን ማወቅ ራሱ የችግሩን 50% የሆነ ለውጥ ለማምጣት ይረዳናል ሂል ማድረግ ይችላል ወይ ለብቻው ቤቱ ሆኖ እንዴት እነዛን ነገሮች ራሱ ማከም ይችላል ወይ ዲፕረስድ ከሆነ ይሄ የእናቶችም ደግሞ ወጣቶችም ደግሞ አሁን ላይ ያለው ወጣት ሶሻል ሚዲያው አለ በጣም ብዙ ነው ሀስሉ ስራ ማጣቱ ሀገሪቷ ላይ የምንሰማቸው ነገሮች አሉ ምናምን ነገር ያ ተደምሮ እንደ ሶሻል አጠቃላይ ነው ሰብሰብ ብለን የደበረን አይነት አለ ማለት ገባን የሆነ የሚንቀሳቀሱ ሰዎች አሉ እኮ የሆነ ስራ አቨሬጁ ግን በቃ አንድ አይነት ሙድ ላይ ነው ያለው ቶባክ ምናምን አይነት ነገርና እንዴት ሂል ሊያደርግ ይችላል ለብቻው በነገር ላይ እንዳልከው ሶሳይታል ዲፕሬሽን የሚባል ነገር አለ እና ፊል ታደርገዋለህ የሶሳይቲውን ኤነርጂ በነገር ላይ በጣም ኢሌቬትድ ሲሆን የማህበረሰቡ ኤነርጂ በጣም ያስታውቃል እና አፌክትድም ትሆናለህ የሆነ ሰዓት ላይ ሆነ ዛሬ 3-4 ዓመት ምናምን 3-4 ዓመት የሆነ ደስ የሚል ኤነርጂ ነበር አይደለ እና ፊል ታደርገዋለህ ዝም ብለህ ስትንቀሳቀስ ቢካዝ ኤነርጂ በባህሪው ይተላለፋል እኔ እዚህ ቤት ይዤ የምመጣው ኤነርጂ ሳትወድ በግድህ ትጋራዋለህ አይደል ህይወት ሚረር ነው እኮ ስስቅ ትስቃለህ ያንተ ሳቅ በዙሪያ ላለው ሰው በጣም ማተር ያደርጋል እና ብዙ ሰው ሲደብረው ይደብራል በዚክሊና አሁን ደግሞ ፊል እያረግነው ነው ምንም እንዳልከው ካለው ከስራ ማጣቱ ብዙ ነገር ሀገሪቷ ላይም ካለው ነገር አኳያ እንደዛ አይነት ዲፕሬሽን ፊል ታደርጋለህ በጣም ይታያል ሰው ራሱን ሂል ማድረግ ይችላል ወይ
እንደ ሌቭሉ እንዳለበት ሌቭል እንደ አንደርስታንዲንጉና እንደ ችግሩ ኢንቴንሲቲ እንደ ችግሩ ክብደት እኔ እንዳልኩ በጣም በዛ ሌቭል የሆነ ከበድ ያለ ሲቹዌሽን ውስጥ ስላልገባው ከዛ ደግሞ የቀደመ እውቀት ስለነበረኝ ምን ማድረግ እንደነበረብኝ ስላለ ኦፍኮርስ ሰው በጣም ራሱን ያድናል። በነገር ላይ ቴራፒስት እኮ አይደለም የሚያድን ጋይድ አይደለም የሚያደርግህ ስራውን አንተ ነው የምትሰራው at the end of the day ቱሉን ነው የሚያቀብልህ አንተ ነህ ስራውን የምትሰራውና በጣም ይችላል ሰው ራሱን መርዳት። ስለዚህ ግዴታ ቴራፒስት ጋር መሄድ አለበት አይጠበቅበትም። እንደውም መጀመሪያ ራስህ ሞክረህ ራስህ ከአንተ አቅም በላይ ከሆነ ነው ባለሙያ ጋር መሄድ የሚጠበቅብህ። ማቴሪያሎችም አሉ አይ ቲንክ ዘመኑ ለመማር ክፍት ነው በጣም ክፍት ነው። ያ ማለት በፊንገር ቲፕ ሁሉ ነገር አለ ዛሬ የተለያዩ ነገሮች አሉ። መውጣት ካቃተህ ነው ወደ እርዳታ መሄድ ያለብህ። ኢቭን ደግሞ እዛ ድረስ መድረስ የለብንም። እኔ ደግሞ አንዳንዴ ምናምናለሁ ፕሪቨንሽን መረጃ ጥሩ ነው አይደል? እውቀት ስለሌለን ነው እኮ እዛ ሌቭል ላይ የምንደርሰው። የትኛውም ነገር ፊዚካል ጤናህንም ብታይ ታሞ ከመሄድ ቀድመህ መጠንቀቅ ትችላለህ። ወደ ዲፕሬሽን የሚያመሩ ነገሮች ምንድን ናቸው? ምን አይነት ላይፍ ስታይል ነው? ምን አይነት የአኗኗር ዘይቤ ነው ወደዛ የሚያመራ የሚለውንም ቀድሞ ሰው ቢያይና ቢጠነቀቅ አሪፍ ነው። አይ ቲንክ የማህበረሰብ ድባቴ የሚለው ነገር በዚህ ፊት ከቴዲ ጋር ከፈረንሳይ ሀገር የመጣች ሴት አብረን ምሳ እየበላን ላይክ ምግብ የምንበላበት ቦታ ላይ ቤቱ በጣም ሞልቶ ነበር እና ላይክ አይ ቲንክ በሳምንቱ 2-3 ቦታዎች ላይ አብረን ተገናኝተን ነበር እና ሁሉም ቦታ ላይ ሰው ሞልቷል። ከዛ ላይክ በጣም ገርሟት እንደውም ላይክ አሁን ለእኛ የሚመስለን ላይክ በቃ ሰው እየበላ ነው ጥሩ ስሜት ነው እሷ ስትነግረን ደግሞ ላይክ ለምንድነው ሁሉም ሰው ላይክ በዚህ ደረጃ እንዴት ነው ዲፕሬስድ የሆነው ምን አላለች እና ላይክ በጣም ገርሞ ላይክ ምን ማለት ነው ስንላት ላይክ ሁሉም ቦታዎች ላይክ ሰው የገንዘብ ቫልዩን እያጣለት ነው ተስፋ እየቆረጠ ስለሆነ ዛሬም በደንብ ልኖር ሁሉም ሰው እንዳለ የሚጠቀማት በተለይ ይሄ ሌክዠሪ የሚባሉ ቦታዎች ላይ ሰዎች እየሞሉ ከመጡ አንደኛው የዲፕሬሽን ሳይን ነው። ልክ ስታስረዳን ነው ራሱ ለክኛም የገረመን ራሱ እና ላይክ የነበርንባቸው ቦታዎች ደግሞ ላይክ በቀላል አፎርድ የማይደረጉ ቦታዎች ነበሩ፣ ግን ላይክ ቦታው ግን በጣም የሞላበት ቦታ ነበር እና አይ ቲንክ እንደ ማህበረሰብ እንደዛ በደንብ አፌክት እያደረገ ነው። ግን እስኪ አሁን ቅድም አያይዘሽ ስላነሳሽን ለምሳሌ ቀድመን መጠንቀቅ የምንችልባቸው መንገዶች ምን አሉ? አሁን ወደ ዲፕሬሽን እና የትኛውም ሜንታል ሄልዝ ኢሹ ስትመጣ መጀመሪያ ምንድን ነው ምክንያታቸው? የተለያየ ነው ምክንያቱ። አንደኛው ባዮሎጂካል ፋክተርስ አሉ። እንደ ማንኛውም በሽታ ለምሳሌ ዲያቤቲክ በዘር ይተላለፋል እንላለን። በተዳዘሚን እናትህ አባትህ ስላለ የግድ ይዛሃል ማለት አይደለም አይደል? ተጋላጭነትህ ግን በጣም ከፍተኛ ነው። ይሄ መረጃ ካለ በቤተሰቡ ውስጥ እንደዚህ አይነት ሂስትሪ ካለ አመጋገብህን ታስተካክላለህ። የሜንታል ኢሹም ባይ ዘ ዌይ ጄኔቲካል ነው፣ የመተላለፍ እድል አለው፣ ይተላለፋል። ጄኔቲካል ፋክተር እና ኢንቫይሮንመንታል ፋክተር የሚባሉ አሉ። መጀመሪያ ሰው እሱን ማወቅ አለበት። ኢንቫይሮንመንታሊ ደግሞ የምትኖረው የኑሮ ሂደት፣ ዘይቤ፣ አስተሳሰብ፣ ፓተርን፣ ሰርክልህ በጣም አፌክት ያደርጋል። ቢካዝ አንድ ሰው ዲፕሬሽን ያዘው ማለት መጀመሪያ አፌክትድ የሚሆነው ቶት ፓተርኑ ነው አይደል? ስለ ራሳችን ያለን አመለካከት፣ ስለ ህይወት ያለን አመለካከት፣ ስለ ነገሮች ያለን ምልከታ በጣም ኔጌቲቭ ይሆናል፣ የተዛባ ይሆናል። ሆፕለስ ነው ምን ሆነው እንደዚህ አይነት ቶቶች ጭንቅላት ውስጥ በጣም በተደጋጋሚ ኢንተርቴን ባደረክ ቁጥር ሀሳብ ደግሞ ሀሳብ ብቻውን አይደለም። ሀሳብ ኤነርጂ ነው። ሀሳብ ኬሚካል አለው። አሁን ሀሳብን ቀለል አድርገን ነው የምናየው። ቅድም ወይም ቃልን ምናምን በጣም አቅልለን ነው አንቺ ልታወሪ እኔ ልከፍል ይላል ሰው አይደል? ሀሳብ is so powerful። ዓለም የቆመው በቃል ነው አይደል? ሀሳብ በጣም ትልቅ ነገር ነው። ስለዚህ ጥሩ ሀሳብ ስታስብ ሀሳብ ብቻ አይደለም ሆኖ የሚቀረው፣ ጭንቅላት ውስጥ አንጎል ውስጥ የሚመረቱ ኬሚካሎች አሉ። እነሱ ናቸው አፌክት የሚያደርጉ የተለያዩ። ለምሳሌ አንድ ሰው ስትሬስ ውስጥ ነው ስድል እንደ ኮርቲሶል አይነት በጣም በከባድ የሚመረቱ ኤንዛይሞች አሉ። ያ ነገር የአንጎልህን ስትራክቸር ሁሉ ነው የሚለውጠው። ስለዚህ ቴራፒም ሲሰጥ ምንድን ነው ያንን ቶት ፓተርን ነው የሚያስተካክለው። ስለዚህ ዝም ብሎ ተራ ቃል አይደለም። ቶት ፓተርን ሲስተካከል አንጎል ውስጥ የሚመረቱት ኬሚካሎች ናቸው የሚስተካከሉት። ስለዚህ ይሄን አንድ ሰው ካወቀ ስለሚያየው ነገር መጠንቀቅ አለበት፣ ስለሚሰማው ነገር መጠንቀቅ አለበት። ለምሳሌ አሁን እዚህ ጋር ሶሻል ሚዲያ በጣም ትልቅ ተጽዕኖ እየፈጠረ ያለ ነው። እዚህ ጋር ሊመጣ ይችላል። ብዙዎቻችን አሁን ለምንበላው ነገር እንጠነቀቃለን አይደል? ጃንክ ፉድ አንበላም፣ ስፖርት እንሰራለን። ጃንክ መረጃም ግን አለ፣ የመረጃ ቫይረስ አለ። እነሱ ነገሮች አንጎልህን በጣም ነው አፌክት የሚያደርጉት። ምን ያህሎቻችን አዌር ነን? አይ እኔ እኮ ዝም ብዬ እንደው ለመዝናናትም ነው። አንተ አይተኸዋል፣ ወጥተሃል፣ ግን አለ ስቲል መረጃው አለ ጭንቅላት ውስጥ። አንተ ስለዘጋው አይጠፋም፣ ቤት በኩል ይጠፋል። ኢትስ አን ኤነርጂ እኮ ኤነርጂ አይጠፋም አይደል? ናይዘር ክሬትድ ኖር ዲስትሮይድ ነው፣ ኢትስ ዴር።
ብታየውን በማስተካከል የምትሰማውን በማስተካከል አበላልህን በማስተካከል ኤክሰርሳይዝ ሀቢትህን በማስተካከል ሰርክልህን በማስተካከል በጣም ራስህን ስትጠብቅ ትችላል። ሜቢ እንደ ግላዊ ምልከታ ልንገርሽ ነው። ለምሳሌ ከዚህ ስለኔ ጥሩ መስሎ የታየኝ መንገድ እና ደግሞ ላይክ በአንቺም እንዲታይ ስለፈለግኩት ነውና የሆነ ጊዜ ላይ ቪፓሳና ሜዲቴሽን የሚባል ፕራክቲስ አድርጌ ነበር እና ከዛ በኋላ አንዴ ተረዳሁት። ገብተሽ ነበር? ናይስ። ኢትዮጵያ ስዊስ ሞጆ ላይክ በጣም ድሮ እኮ ነው ላይክ የድሮ ላይ ማለት ነው መጀመሪያ አካባቢ። ከዛ በኋላ ላይክ አሁን በህይወቴ በደንብ አንድ የጠቀመኝ ነገር አሁን ለእኔ በተለይ ይሄ ገና 19-20 ዓመት አካባቢ ላይ ሆኜ ነበር እሱ መጀመሪያ የተማርኩት እና ላይክ የመጀመሪያ ጊዜ ላይ ላይክ ኢቭን አልወጣም አልኩኝ ራሱ ላይክ እዛ ወቅ ኮሚትድ ሆኜ በቃ ሰርቨር ሆንኩኝ ምናምን ላይክ ጥሩ ህይወት እየኖርኩበት ስለነበር ከወጣሁ በኋላ ግን አንድ የገቡኝ ነገሮች ምንድን ናቸው? ለምሳሌ የስሜት መርገብገቦች አሉ። ለምሳሌ ስሜቶቻችን ወደ ላይ የምንወጣባቸው አሉ፣ ከዛ ወደታች የምንወርድባቸው ደግሞ አሉ። ለእኔ ጥሩ መፍትሄ መስሎ የታየኝ በሰዓቱ እና አሁንም መስሎ የሚታየኝ ነገር ሁለቱም ስሜቶች ማጥፋት ነው። መሀል ላይ ሁሌ ኮንስታንት አድርጎ ማስቀጠል ነው። የመጀመሪያ ሰሞን ላይ በጣም የሚያስጠላ ስሜቶች አሉት ምናምን፣ ነገር ግን ቀጥ ያለ ህይወት መኖር ማለት ነው። ይሄ የሚያስፈነጥዘ ነገር አይኖርም። በጣም ስሜታችን ቁልቁል የሚጠላው ነገር የለም፣ መሀል ላይ ይሆናል። እንደዛ ሳይሆን እኔ እንደ መፍትሄ እንዲሁም ብዬ የማስበው አይ ቲንክ ቪፓሳናው ላይ የምታስታውስ ከሆነ ይሄ ደስታም ሀዘንም አይቆዩም። አንዳንዴ ለምሳሌ አሜሪካ ልትሄጂ ስትይ የነበረው ታይም ዳቦ ቆሎ ሲሰራ ገና ፔፐሩ ራሱ እንትን አለ ሲባል ደስታው እዛ ጋር ነው የሚያልቀው። አንተ ቅድማ ምን አልካታው? ለምሳሌ እሷን አሜሪካ ምናምን እንዴት ወደዛ ሲካሄድ ምናምን ነገር ነው ያልከው። ኦልሬዲ ደስታውን አጣጥመዋለች። ገባ አይደለ? ስለዚህ የሆነ አይቆዩም ካንተ ጋር። ወዲያው እኮ ፕሌን ላይ ምን እንደሚፈጠር አታውቅም። ልክ ላንድ እንዳረክ ደግሞ ምን እንደሚፈጠርም አታውቅም። ጊዜያዊ ነገሮች ናቸውና ላይክ አይደለም ሀሳቦቻችን አይደለም ደስታ ኢሞሽናችን አይደለም እኛም እንደምናልፍ አንዳንዴ ከተረዳኸው ደግሞ ቲንክ ከነዚህ አይነት ነገር ሊያታሽ ታደርጋለህ ብዬ አስባለሁ። ከሱ በላይ ደግሞ ማለት ነው ለምሳሌ በምናልከው ለምሳሌ በመኪና እሺ ለምሳሌ በአሜሪካው እናልከው ላይክ ለምሳሌ ኤሚ ላይክ አሜሪካ ብትሄድም ባትሄድም ላይክ ስሜቷ የሆነ ተመሳሳይ መሆን አለበት። መጀመሪያ ስለመጣ ኦኬ መጥቷል ትሄዳለች፣ ባይመጣ ኦኬ አልመጣም እዚሁ ትቀጥላለች። ላይክ ይሄኛው ሜንታሊቲ ካመጣችሁ ሜቢ ላይክ ለምሳሌ አሁን ቀጣይ የምናወራቸው በጣም ብዙ አይነት የዲፕሬሽን አይነቶች እንዳለ አይ ቲንክ ይጠፋሉ ብዬ አስባለሁ። እንደኔ ሀሳብ ብዙ ጊዜ እኛ ደግሞ የምንፈልገው ላይክ በተለይ የደስታውን ይሄ የመፈንጠዙን ሰዓት በደንብ ማቆየት እንፈልጋለን፣ በደንብ መደሰት እንፈልጋለን፣ በደንብ አቺቭ ማድረግ እንፈልጋለን፣ በደንብ ይሄ ፕሌዠሩን በደንብ ማጣጣም እንፈልጋለን። እና ደግሞ ይሄ ሎው ፖላሪቲ የሚባለው ህግ አለ አይደል? ላይክ በጣም ወዶ ኮንሰፕት ደግሞ እሱ ነው። ለምሳሌ አሁን እኛ ያለነው 11ኛ ፎቅ ላይ ነው። ከ11ኛ ፎቅ ላይ ከተማውን በደንብ ማየት እንችላለን፣ የሚያምር ቪው አለ፣ በደንብ መደሰት እንችላለን። ከዚህ ላይ ስንወርቅም ላይክ አንተርፍም ነገር። ለምሳሌ 3ኛ ፎቅ ደግሞ ላይክ ፊት ለፊት የሚሰራ ህንጻ ስላለ ደግሞ ይገድብሻል። ቪውን በደንብ አናጣጥሞ ብትዘልም ደግሞ ብዙ አትጎዳም ነገር። ላይክ የሆነ ነገርን ላይክ አንተ ደስታ በጣም በሰጠህ ልክ እያፈረጠ ይመጣል። ለምሳሌ ላይክ በህይወታችን በጣም ያስደሰቱን ላይክ ይሄ ለደስታችን ምክንያት የሆኑ ሰዎች ናቸው ለሀዘናችን በጣም በቃ ጥሩ ምክንያቶች የሚሆኑት። ከዛ ደግሞ በጣም ያሳዘነ ሰው ካለ ደግሞ ላይክ በጣም ትወዷለህ ማለት ነው። ላይክ የሆነ በጣም ትልቅ ቫልዩ ትሰጠዋለህ ማለት ነው። ስለዚህ ሜቢ ላይክ ያኛውን ስሜቱ ማጥፋት ለእኔ አሁን እንደ ጥሩ መፍትሄ መስሎ ይታኛል። የሚያንቺም ትያለሽ። በጣም አሪፍ ፖይንት ነው። እኔ ከምን ጋር አገናኘዋለሁ መሰለ ይሄ በህይወት ውስጥ ጎል ኦሪየንትድ መሆን ሳይሆን ፕሮሰስን ኢንጆይ ማድረግ በህይወት በጣም አሪፍ ይመስለኛል። አሁን ሌትሊ አንደርስታንድ ያደረኩት ለምሳሌ በካምፓስ ህይወት ላይክ ወደ ዩኒቨርሲቲ ስትሄድ ሰው 4 ዓመት ተምሮ 1 ቀን ነው የሚመረቀው አይደል? አንድ ቀን ለመደሰት 4 ዓመት ሳፈር ማድረግ ለአንድ ባርኔጣ ይውላጣጣ ወርታ ያደረግም ማለት ስታስበው ከዛ ከተመረክ በኋላ ይብን ይጠፋል በቃ ትላለህ፣ ትደነግጣለህ ማለት ነው። ስለዚህ ፕሮሰሱን ኢንጆይ ማድረግ መለማመድ እንዴት አሪፍ መሰለ። ከዛ በቃ ኢንጆይ ማድረግ መማሩን፣ ዛሬን ክላስ ዛሬን መኖር ከጓደኞች ጋር የተሰጠውን ትምህርት ስታጠና ምናምን በቃ ኢንጆይ በእያንዳንዱ ላይፍህ ላይ ፕሮሰስን ኢንጆይ ማድረግ ስትለማመድ አቺቭ ስታደርግ ደግሞ በቃ ደስ ይልሃል፣ ሉዘር አይደለህ ወይ። አንዳንድ ሰው በጣም ረጅም ዓመት ይሰራና አንድ መኪና ለመግዛት 10 ዓመት ዋጋ ትከፍላለህ። ከዛ መኪናው ሲመጣ የሚሰጥህ ደስታና የከፈልከው ዋጋ ከሞን አይገናኝም።
ነው የምልህ። እና እንዲህ አይነት ነገሮችን እያጠራን መሄድ ደስታ የሚባለው ነገር ሲጀመር የሆነ ነገር አቺቭ ከማድረግ ጋር ማገናኘት የለብን። ቢካዝ የሰው ልጅ ዲማንድ አያልቅማ አይደል? ይህን ፖድካስት ጀመራችሁ ጭንቅላት ሌላ ነገር ነው የሚያስበው። ስለዚህ በጣም አርቀህ ለመስቀል ደስታህን በቃችን ሞመንት ዛሬ በቃ ፉሊ ፕሬዘንት ሆነ ከኔ ጋር የምንሰራውን ነገር ምናምን አይተህ ከዛ ነገም ደግሞ በራሱን የቻለ የሆነ ነገር ይፈጥራል። ከዛ ይሄ ሲጠራቀም የሆነ ነገር ይፈጥርልሃል እንጂ ይህንን ነገር ማጣጣም ሳያቅ እያቃተን የዛሬ 4 ዓመት ስለምትደርስበት ጉዳይ ብቻ ከሆነ የምታስበው አይ ቲንክ ለእኔ በጣም በላይፍ መጭበርበር ነው ብዬ አስባለሁ። እና ቅድም አንተ ካልከው ጋር ፕሬዘንት ሞመንትን ባሉ መስጠት በህይወት መኖር የተቀመጥክበትን ነገር በቃችን ቀንችን አየር ምናምን ከዚህ የበለጠ ነገር የለም። ከዛ በዛ ሂደት ውስጥ ምንም የምትከስረው ነገር የለም። ሲመጣም እኮ አቺቭመንቱ ትደሰትበታለህ ስቲል ግን ዋጋ አላስከፈልህም ያ ነገር። እና እንደ እድገት እየተለማመድኩት የመጣሁት ነገር ነው። ብዙ አርቄ ያልሰቅለውም ደስታ እና ደግሞ ደስታውም ሲመጣ ደግሞ ልክ እንደዛው የሆነ ላይክ አቺቭ ከማድረጋችን በፊት በጣም የሚያስፈነጥዘን ይመስለናል። ሲመጣ ግን እንትን አይደለም ምንም ብዙ አይደለም ይባላል። የሰው ልጅ ምኞቱን ሲጨብጠው ጉም ነው ይባላል እኮ። በጣም እንትን ያልከውን ነገር እንዴ ለዚህ ነው እንዴ ትላለህ። አሁን ቅድም ስለ አሜሪካ ነገርከኝ፣ እኔም ብያለሁ ነው የምልህ። በቃ የመጀመሪያው አካባቢና በጣም ትፈነጥዝና ልክ ቪዛ ከተሰጠህና እዛ ስትሄድ ደግሞ ሀስል አለ አይደል በየቦታው ኦቨርዌልም የሚያደርግህ ደግሞ ፔፐሬ በተስተካከለ ግሪን ካርድ አገኛለሁ ወይ ከዛ ሲቲዝንሺፕ ማመል ከዛ ስራ አለ በቃ እዚህ ጋር ያለው ሀስል መልኩን ቀይሮ ዛም ጋር አለ። የሆነ አሜሪካ መግባትህ ብቻ በቃ ሁሉን ነገር ሀስሎችህን አጥፍቶ ሁሉ ጊዜ ደስተኛ ብቻ አያደርግህም። እንዳልከው ልክ እዛች ጋር ታበቃና ደግሞ ህይወት ይቀጥላል፣ ህይወት ሀስል ይቀጥላልና ያንን አንደርስታንድ ማድረግ በጣም አሪፍ ነው። ግን አይ ቲንክ እኔ አሁን ከጊዜ ወደ ጊዜ ላይክ ዲፕሬሽንም የሚባለው ነገር አይ ቲንክ እሱን ነገር ከሚያመጣቸው ነገሮች አንዱ እኔ ብዬ የማስበው ይሄ ጎላችንን ሴት የምናደርገው ከምናያቸው ነገሮች ነው። ቅድም ማታውቀው በሽታ ምህም እያልኩት ነበር። እና እሱ ሶሻል ሚዲያው ላይ ለምሳሌ ካፕሎች የሚሰሩት ቪዲዮ አለ፣ ፊልም ሊሆን ይችላል እኮ ሰንበዲ እናትና ልጅ ያላቸውን እንትን ካሜራ ደቅነው ያሳያሉ። የሚረዱ ሰዎች አሉ። ላይፋቸውን ዛሬ እዚህ በላው ዛሬ እዚህ ጠጣው እያሉ የሚያሳዩ ሰዎች አሉ። እነዚህ ነገር ማህበረሰቡ ላይስ አሁን ላይ ደግሞ አጠቃቀማችን ልክ አይደለም። በጣም ቅጥያጣ ነው። ታክሲ ውስጥ ምናምን ተቀምጠን 12ቱም ሰው በቃ እዛ ላይ ነው። በቃ ለደቂቃ ፋታ ማግኘት ከራሱ ጋር የሚያወራ ሰው የለም። የሆነ አይ ቲንክ ወኪንግ ሜዲቴሽን ነው የሚባለው። ይሄድ እንኳን ወክ እያረክ ምናምን ያም ታይም የለውም ሰው በቃ ከስልኩ ጋር ተጣብቋልና እነዚህ ነገሮች ላይክ ፋክተር ሊሆኑ አይችሉም ወይ ሊያበዙት አይችሉም ወይ ከጊዜ ወደ ጊዜ እየጨመረ ያለውን ሞቱንም ምናምን አጠቃላይ? በጣም እንደውም ቅድም ያው በመነሻችን ላይ እንዳልነው ወጣቱ ላይ በተለይ አንግስተሩ ላይ በጣም ዲፕሬሽን ስትረስ ከሚጨምሩ አንደኛው ነገር አንዱ እንትን ሶሻል ሚዲያ ነው። እንዳልከው አንደኛ እዛ ጋር የምናየው ነገር አንሪያሊስቲክ ነው። አንዳንዴ ኢቭን አሁን ቢዩቲን ብትወስድ ስታንዳርድ አለ አይደለ? አንዲት ሴት ቆንጆ ለመሆን ወይ ኪም ካርዳሽያንን መምሰል አለባት። አንሪያሊስቲክ ነው አይደለ? እነሱ በጣም ብዙ መንገድ ሄደው ነው የተለያየ ነገር ተጠቅመው ነው ምናምን እና ያችን ሴት ብቻ ሁሌ የምታይ አንዲት ሴት ስለ ራሷ ያላት ሰልፍ ኢሜጅ ይወርዳል። ኢትስ ኦብቪየስ በጣም ሰልፍ ኢሜጅ የመውረድ ነገር አለ። ሰውነታቸውን ለማስተካከል ብለው በጣም የማይሆን መንገድ ሄደው ራሳቸው ላይ በጣም በሽታ የሚያመጡ ፕላስቲክ ሰርጀሪ ድረስ የሚደረስበት መረዳት ላይ ደርሰናል። ማን ያመጣ ያንን ቢዩቲ ኢሜጅ? ማን ያለው? ቆይ በቃ ማለት ቁንጅና ማለት ይሄ ነው ያለን ማን ነው? የሆነ አመት በኋላ ወደ ኋላ ስትሄድ እኮ እሱ አይደለም አይደል? ቁንጅና እኮ ቅጥነት አልነበረም አይደል? እንደውም ውፍረት የነበረበት ጊዜ አለ። የሆነ ሳነ ቤድሮ በእነ ኃይለ ሥላሴ ጊዜ ምናምን ቁንጅና ውድድር እንደውም ሴት ልጅ ሞንደል ስትል ነው የምታምረው የነበር። አሁን ግን ያ የለም። ሀሳባችን ሲጀመር የኛ ሀሳብ አይደለም፣ ዓለም የሚሰጠ ሀሳብ አለ። አሁን ደግሞ ሚዲያው ያመጣው ሀሳብ አለ። ይሄን ነው ማሰብ ያለብህ። ጎቴ አንተ ደስተኛ ለመሆን ይሄ ሊኖርህ ይገባል ተብለሃል ነው እንዴ? መጠየቅ አለብህ አይደል? አንተ ስለ ደስተኝነት አንተ ነህ እኮ ስታንዳርድ ማውጣት ያለብህ። አሁን ግን ዓለም ነው እያወጣልህ ያለው። ይሄን ከሌለ ይሄን ካልመሰልክ ይሄን ካልለብስበስ ዩ ኖት ሃፒ ብለውናል። እንደን አምነናቸዋል። ከባድ ኮንፊውዥን። ስለዚህ አንዲት ቲኔጀር ማታ ፎቶ ፖስት አድርጋ ብዙ ላይክ ካልተሰጣት ከሞን በጣም ከባድ። ስለ ራሱ ያላት ሰልፍ ኢሜጅ ይወርዳል።
ዲፕረስድ ያደርጋታል። አልተወደድኩም፣ አልተፈቀርኩም ወደሚል ስሜት ትገባለች። ይሄ ለምን አስጨነቃቸው ይላል አሁን አንዳንድ ማህበረሰብ። ሰው በጣም በከባባድ ችግር ውስጥ እያለፈ ፎቶ ላይክ ተደረገ አልተደረገ ግን እንደዛ ብለን ማለት አንችልም። የአንድ ነገር ክብደት የሚለካው በተሸካሚው አቅም ልክ ነው፣ በዚች ልጅ አቅም ልክ ነው። ምናልባት የሆነ ሰው በጣም በከባድ ቻሌንጅ ውስጥ ስላለፈ እንዴት በዚህ ጉዳይ ተጎዳች ብለን ጀጅ አናረግም። የእሷን የአይምሮ ካፓሲቲ አናውቀውም። እነዚህ ነገሮች በጣም ለዲፕሬሽን ወይም ለስትረስ ከፍተኛ የሆነ አስተዋጽኦ እያደረጉ ነው ያሉት። ሌላ ቡሊንግ አለ፣ ሶሻል ቡሊንግ አለ፣ ሰልፍ ሃርሞች አሉ፣ የተለያዩ ከባድ የሆነ ኮምፓሪዝን አለ። ቅድም ስትል የነበረው ነገር አለ። ኢቭን ብዙ ጊዜ ሶሻል ሚዲያ ላይ ፖስት የምናደርገው እኮ ደስታችንን ነው አይደል? ኤዲት የተደረገ ፊልተር የተደረገ ፎቶ ነው ፖስት የምናደርገው። የትኛው ሰው ሲጣላ ፖስት ያደርጋል? ስለዚህ የሆነ ስታንዳርድ ሰጥተውናል። በጣም በቃ ሀፒ ሜሬጅ ታይ እና ቤት ስትገባ ግን ያ ላይፍ የለም። ግን ነው እንዴ ያቺ ፎቶ ፖስት ለመደረግ ምናልባት በጣም የ3 ደቂቃ ምናምን ስራ ናት አይደል? 20 ምናምን ሰዓቱን እኮ እነዛ ሰዎች እየተጨቃጨቁ ይሆናል የሚኖሩት። ስለዚህ ስታንዳርዳችን ያ ነው። ቤት ስትገባ ኢትስ አንሪያሊስቲክ። ከሪያሊቲ ጋር መጣላት ትጀምራለህ ማለት ነው። እነሱ ደስተኛ ናቸው፣ እኔ ደስተኛ አይደለሁም። ኮምፔር ታደርጋለህ፣ ትጋጫለህ፣ ኮንፍሊክት አለ እና በጣም ከባድ ነው። በጣም አደጋ ነው ማኔጅ ካላረግን። ለምሳሌ በቲኔጆች ላይ እነሱን በምኔት መንገድ ማኔጅ እንዲያደርጉ ከማስተማር ይልቅ ወላጆቻቸውን ማስተማር ይቀላል አይደል? ይሰማሉ። እሱ እኮ ነው በጣም ትልቁ ስራ እንጂ መጀመሪያ መቅደም ያለበት ለወላጅ ነው እንጂ ለልጁ አይደለም። ልጁማ እየሰማ አይደለም እኮ። ለልጁ እኮ ላይኩ መወደዱ እንደሆነ ልጅቷ እየገባች ነው፣ ወንዱም እየገባው ነው። ስለዚህ በተለይ ልክ እንደ ቤተሰብ አሁን አንቺ ለልጆች እንደምታደርጊው በምኔት መንገድ ነው የልጆቻቸውን በተለይ ሜንታል ሄልዛቸውን ጥሩ ማድረግ የሚችሉ። ባለፈው ቆንጆ ፖድካስት ወላጅነት ላይ ሰርቼ ነበር እና በጣም በስፋት እያወራን የነበረው ነገር በዚህ ዘመን ከምንም በላይ ወላጅነት በጣም ፈታኝ ነው። እስከ ዛሬ የነበሩት ቻሌንጆች እንዳሉ ሆነው አዲሽናሊ ግን የሶሻል ሚዲያው ቻሌንጅ ደግሞ ከዛሬ በፊት የነበሩት ወላጆች ፌስ ያላረጉት ነው። በጣም ከባድ። ድሮ ልጅህ እንዳይበላሽብህ አትውጣ ካከሌ ጋር አትዋል ማለት ሜቢ በቂ ይሆናል። አሁን ግን ያ ዱርዬ ከቤት ድረስ ነው የሚመጣው አንተ በምትከፍለው ምናምን ነገር አይደል? ቁጭ ብሎ የዓለም ዱርዬ በጣም አትቆጣጠረው ነገር፣ አይምሮን የሚቆጣጠረው ነገር ቤትህ ድረስ ነው ያለው። እንዴት አድርገህ ነው የምትቆጣጠረው? አንተ እየከፈልከው ማለት ነው። እና አንዳንዴ ይላለው እኛ ቢል እንከፍላለን፣ ልጆቹ የሚያሳድጋቸው ግን ሶሻል ሚዲያው ነው። ቢካዝ ፕሮግራሚንግ ነው። ኢትስ ኦል አባውት ፕሮግራሚንግ። የምትበላው የምትጠጣው ሳይሆን መረጃ ነው አንተን ያደርጋል። የሄድክበት መንገድ የተማርከው የሰማኸው ማህበረሰቡ ነው። እና ብዙ በጣም እንደ ማህበረሰብ ሁላችንም በቃ ነቅተን ልንወጣና ልንታገለው የሚገባ ትልቅ ቻሌንጅ ነው ብዬ አስባለሁ። ጎቴ እንዳልከው ወላጅም መንቃት መቻል አለበት። እንዴት ነው ከሶሻል ሚዲያ አንድ ወላጅ መብለጥ መቻል ያለበት? እኔ ለምሳሌ ቤቴ ሲሄድ ልጆቼ ምን ያህል ነው ከኔ ጋር መሆን የሚፈልጉት? you need to be creative አንደኛ ማለት ነው። በዛ ነገር ሳይጠመዱ በፊት እንዴት ነው በሌላ ነገር አይምሯቸውን መሙላት የምትጀምረው? በጣም ከትንሽነታቸው ነው ይሄ መጀመር ያለበት። ግን ብዙ ጊዜ ስታይ ትንሽ ሆነው ልጆች እኮ አንፈልጋቸውም አይደል? የቴሌቪዥን ናቸው እኮ፣ የታብሌት ናቸው፣ ያስቸግራሉ አይደል? ቅድም ሲጠመጠሙብኝ አይታህልና እኛም መላቀቅ ስለምንፈልግ ፕላስ እኛም ስላላደግን ኦብቪየስ እኔም ጋር አለ እኮ አይደል? ስለዚህ አንተም ስልክ ላይ ትጣዳለህ፣ ለነሱ ታብሌት ትሰጣለህ። ስለዚህ ቀስ እያለ በጣም በሚወዱት ነገር ቤት ከሰራ በኋላ ያንን ማፍረስ በጣም ከባድ ነው። እኔ እንደ ወላጅ መንቃት አለበት። ልጅ ለማሳደግ ከመሞከር በፊት እኔ ምን ያህል አድጌያለሁ የሆነ ፊዚካሊ ሳይሆን ሜንታሊ ሰው ሊያበቃ የሚችል ማንነት አለኝ ወይ? በመጀመሪያ ደረጃ እኔ ሳልተጠለፍኩም ወይ? ዛሬ እኮ ስታይ አባት፣ እናት፣ ልጅ ሁሉም ሶፋ ላይ አይደል? ሶሻል ሚዲያ ላይ ነው የምታየው። አንተ ያልሆንከውን ነገር እንዴት ነው ልጆች እንዲሆኑ የምትፈልገው? የመጀመሪያው እሱ ይመስለኛል። መጀመሪያ ከራሳችን እንጀምር። ከዛ ይህንን አይምሯቸውን በምን እንምላው? የተለያዩ ነገሮች አሉ። መንፈሳዊ ልምምዶች ይኖራሉ። ቤተክርስቲያን፣ መስጊድ መውሰድ ሊሆን ይችላል። ፊዚካል አክቲቪቲዎች ሊሆኑ ይችላሉ። አትሊስት ኮምፕሊትሊ ከዛ ማውጣት እንኳን ባንችል ፍሪኩዌንሲውን መቀነስ እንችላለን። ሶሻል ሚዲያ ላይ የሚያጠፉትን ሰዓት ለመገደብ ሰብስቲቲዩት በማድረግ ተይ ስላልክ አይሆንም። ሱስ ሆኗል። ሱስ በተው ይተዋል እንዴ? አይተውም። እና መጀመሪያ እኛ ሳድግ ስላልሆንም ወይ እኛ እንደግ፣ እኛ እንስተካከል፣ ከዛ ልጆቹ ላይ ደግሞ መስራት ነው።
ቅድም ስትመጪ ኦፍ ካሜራ ደስ የሚል ነገር ነው የነገርሽን የልጆቼ ታይም ነውና በዚህ አጋጣሚ ይቅርታ ነቢቢ እና ደስ የሚል ኤክስፒሪየንስ ነው ምን ያህል ሰው ነው ዛሬ ልጆቼ ቀን ነው አልነካውም ብሎ እነሱ ጋር ያለውን ነገር የሚያሳልፈው እኛ የሆነ ታይም ትዝ ይላል አይደለ ስልክ እናስቀምጥ ነበረ ውዱድ በቃ ወሬን ጨዋታ ነው ቲቪም የለም ስልክም የለም ከቤተሰብ ጋር እና አብረን ወክ እናደርጋለን እንበላለን እንጠጣለን ደስ የሚል ኤክስፒሪየንስ ነውና እንደውም የሆነ ሰዓት ወጣ እያልክ ታብሌት ያስቸግር ነበር ሙያዎችን እየተለማመደ ነው ለኔጌቲቭ ነገር እንደውም አልነበረም እና ደስ የሚል ነገር ነው ይሄ ጊዜ መሰጣጣት ማለት የሆነ ቤት ውስጥ የሆነ አካል ምን እየሆነ እንደተፈጠረ አላውቅም በዚህ ጊዜ ቤተሰብ መጀመሪያ የሚቀበል ተነሳበት ነው ትባለው በዛ ላይ አንተ ሰለጥኩ ሳተርክ አልበላም ሰላልክ ፊትን ሰለጣልከው ምን ሆንክ ሳይሆን ተነሳበት በቃ ይለቀዋል ምናምን ነገር ተውጉት ምናምን ይባላል አንተ በሰዓቱ የምትፈልገው ደግሞ የሆነ ሰው መጥቶ ምን ሆንክ እንዲልም ከዛ ደግሞ በተለይ ለቤተሰብ ደግሞ ሲነገር ሁልጊዜ የሚያጋጥማቸው ነገር ደግሞ ምን ተነካ እየበላ ነው እየጠጣ ነው እየተማርክ ምን ጎደለብህ ደግሞ ገብቷል በጣም ወላጅ የሚለው እኮ ነው ያውንም ወላጅ ይላል ያዝናናል አሁን ለምሳሌ ኤሚጋ ደስ ያለኝ ነገር አስበው ቅዳሜ ከልጆቿ ጋር አቤት ነች እንጂ እየዞርክ እኮ አይደለም እሱ ሌላ ታሪክ እኮ ነው እሱ ደግሞ አንድ ራሱን የቻለ ነገር ነው ግን በቃ ለነሱ ነው ጊዜ ከነሱ ጋር ማውራት እንዴት እንደነበረ ሳምንታቸው እንዴት እንዳለፈ ምናምን በጣም ነው ያንቺ ደግሞ ከባድ የሚሆነው ማለት ላይክ የስንት ሰው ነገር ነው የምትሰሚው እኔ 2 ሰዓት ተኩል ምንም አልወራሁም ጨንቆኝ ማለት ነው ገባሽ አንዳንዴ እኮ የሆነ መንገድ ላይ ምናምን ወንድሜ ኩላሊት ታማሚ ከክፍለ ሀገር ተሰደድ ምናምን ሲል ውስጥ ነው እግዚአብሔር ይስጥልኝ ምናምን ዞር እንዲልካ ነገር አስበው የሚጋ ያለው ነገር እና ደግሞ አሁን የሰው የሚከብደው ደግሞ ማለት ሰውየው መጥቶ አውርቶ ኡፋይ ብሎ ነው የሚሄደው ይሄ ደግሞ ገና አንቺ እና እሱስ እንዴት ነው ማለት ልጆች ጋር ስራሽና በጣም ከባድ ነው የልጆች እናት ሆነሽ ባለትዳር ሆነሽ ምናምን እንዴት ነው እሱን የምታረዩስ ኦኬ እሱ እንግዲህ ወርክ ላይፍ ባላንስ ነው ሶ ሰልፍ ኬር አሁን ሳይኮሎጂ ፊልድ ውስጥ ስገባ ሰልፍ ኬር የሚባል ነገር አለ መጀመሪያ እኔ ለመስጠት ሊኖረኝ ይገባል አይደል አለበለዚያ ጭንቀት ያለበት ሰው ጨምሬ ነው ምልከው አይሆንም እና እኔ አሁን ብዙ ከማውራት ይብን ኤነርጂ ሼር በማድረግ አምናለሁ ይሁን አንዳንድ ሰው አጠገብ ውስጥ ተቀምጥኩ ይለቀሃል አይደል ዝም ብሎ ሲያይ እንዳልከው ትንሽ ቃል ተናግረህና ብዙን የሚያወራው ጭንቀት ያለበት ሰው ነው እንጂ ካንተ የምትሰጠው በጣም ፊው ነገር ነው ብዙ ያንተን ሐሳብ በማቀበል ላይ አይደለም መሰረት የሚያደርገው ስለዚህ እቺን ነገር ስለማቅ እኔም ሰልፍ ኬር ላይ በጣም ነው የምሰራው የመጀመሪያው ነገር በጣም ኤክሰርሳይዝ ሰራለሁ ስፖርት ሰራለሁ አንደኛው በቃ በህይወቴ ውስጥ ካሉት ፕሮግራሞች አንደኛው እሱ ነውና ብዙ ሰው አሁን ስፖርትን ከፊዚካል ነገር ጋር ብቻ ነው የሚያገናኘው ከመወፈር ከመክሳት ጋር ኦር ከመቀላጠፍ ጋር ኦፍ ኮርስ እሱ አንደኛው ነገር ነው የሚገርም 75% ፊዚካል እንቅስቃሴ ለአይምሮ ነው የሚሰራው አሁን ቅድም ስንል የነበረው ዲፕሬሽን ስትሬስ ምናምን ስሜቶች የት መሰለህ የሚጠራቀሙ ሰውነት ላይ ነው የሚጠራቀሙ ስሜት የሰውነት ቋንቋ ነው በነገር ላይ አሁን አንዳንድ ጊዜ ይሄ ሰው በሀዘን ልቤን ሰበረው እንላለን እኮ አይደል በንዴት ጨጓራ የተቃጠለ ትላለህ ታዲያ ንዴት ቫይረስ አይደለም ባክቴሪያ አይደል ምን ይሰራል ጨጓራ ላይ ቦዲ ላይ ነው የሚጠራቀሙት እነዚህ ኢሞሽኖች የተለያየ ክፍፍል አላቸው ለምሳሌ ፍርሃት ኩላሊት ላይ ይባላል ሀዘን ልብ ላይ ይባላል ንዴት ጨጓራ ላይ ይባላል እነዚህ ነገሮች በምክክር ብቻም አይደለም የሚለቁት ስፖርት ስትሰራ ከሰውነት ከመስል ውስጥ የሚወጡ ኔጌቲቭ ኤነርጂዎች አሉ ለዛ ነው ብዙ ጊዜ ሙቪ ላይ ስታይ የውጮቹ ፊልም ላይ ሰዎች በጣም ሲናደዱ ሲሮጡ ታያለህ አይደል ፈጣን የሆነ ሩጫ ነው የሚሮጡት ለዛ ነው ስፖርት ከሰራና ሻወር ከወሰድን በኋላ ልቅቅቅ የሚልህ እነዛ ኤነርጂዎች ስለሚወጡ ነው ለኔ በጣም የሚረዳኝ ነገር ኤክሰርሳይዝ ነው እንደ ዮጋ ቢሆን ደግሞ በጣም የተጠና እንደ ኢንተርናል ማሳጅም ስለሚታይ በዛ ውስጥ ብሪዚንግም ስላለው ስትሬቺንግ ስላለው የተለያዩ ይሄ ኬሚካሎቹ የመዋሃድ እድላቸው በጣም ከፍተኛ ነው የሚሆነው ይሄ ቶቶቹ የታመቁት ማለት ነው እሱን አደርጋለሁ በጣም ሰላት ሰግዳለሁ በጣም ወደው ነገር እሱ ነው ከፈጣሪ ጋር ያለህ ደግሞ ኮኔክሽን ደግሞ ነምበር 1 በህይወት ማለት ነው ከሰው ሸክም ተቀብለ የምታራግፍበትና ሸክምህን የምትሰጥበት አካል ደግሞ ያስፈልጋል
እንደዚህ አይነት ፖድካስቶች በጣም አዳምጣለሁ። በቃ ህይወቴ ነው። አሁን ቤቴ ብትመጣ ሌላ ነገር አላይም፣ አያዝናናኝም። ኢቭን ነው የምልህ የተለያዩ እንደዚህ አይነት ሀሳብ የሚንሸራሸርባቸው ፖድካስቶችን እወዳለሁ። የተሻሉ ሰዎች ጋር ሀሳብ መቀየር ምናምን ደስ ይለኛል ነው። በተቻለኝ መጠን ኤነርጂን ኪፕ ለማድረግ እሞክራለሁ። that's very important። ኤነርጂን መጠበቅ በጣም አስፈላጊ ነገር ነው። ሰው እንደዛ እንግዲህ ሰርቼ ሰብስቤ መጥቼ ነው የምሰጠው። ቅድም ያነሳሻቸው ነገሮች ነበሩ ላይክ ዮጋ፣ ሜዲቴሽን ምናምን እንላቸው ነገሮች አሉ እና ደግሞ አሁን ላይ ያለው ደግሞ ፐርሰናል ዴቨሎፕመንት አለ። ግን የእኛ ማህበረሰብ ደግሞ የሚረዳበት መንገድ ሌላ ወይ ነው። አንዳንዱ ለምሳሌ አጋጥሞኝ ኮርሶቹን ወስደን ስለምናቅ ስለሚያጋጥመኝ እንትን ነው ደውለው ኮል ሴንተራቸው ላይ እንትን ነው ማማከር ፈልጌ ነበረ ምናምን አይነት ነገር ይላል። ፐርሰናል ዴቨሎፕመንቱን ከሳይኮሎጂ ጋር የማገናኘት ነገር። እነዚህ ነገሮች ከሜንታል ሄልዝ ጋር ምን ያህል ፋሚሊያር ናቸው? ምን ያህል ጋይድ ያደርጉናል እኛን ፐርሰናል ዴቨሎፕመንት ላይ ያሉት ነገሮች? መጀመሪያ ይሄ ፐርሰናል ዴቨሎፕመንት፣ ላይፍ ኮች የምንላቸውና ቴራፒ በጣም የተለያዩ ነገሮች ናቸው። ብዙ ጊዜ ቴራፒ ትኩረት የሚያደርገው ያለፈ ታሪክህ ላይ ነው። ያለፈ የሆነ ጠባሳ አለ፣ የተዛባ ነገር አለ፣ በአስተዳደግ በህክም ከአይምሮ ችግር ጋር የተያዘ ህመም አለ ማለት ነው ሰው ወደ ቴራፒስት መሄድ ሲፈልግ። ፐርሰናል ዴቨሎፕመንት ብዙ ጊዜ ፊውቸር ላይ ነው ትኩረት የሚያደርገው። ለምሳሌ ዛሬ ትሬኒንግ የምትወስደው የሆነ አላማ ለመሰነቅ ይሆናል፣ ግብ ፈልገህ ሊሆን ይችላል። በዛ መሀል አንዳንድ ሰዎችን ምክር ልትጠይቅ ትችላለህ። ሁለቱ ኮምፕሊትሊ በጣም የተለያዩ ነገሮች ናቸው እና እኔም እዚህ ሀገር ማየው በጣም ስናምታታቸው እንደ ማህበረሰብም እንደ ባለሙያም ሲምታቱ፣ ምናልባት ቴራፒ ለመስጠት ኳሊፋይድ ያልሆኑ ሰዎች ቴራፒ ሲሰጡ አያለው። በጣም ከባድ ነው እሱ ነገር። የሚገርምህ አሜሪካ ያለውን ትሬንድ ልንገር። ኢቭን ሳይኮሎጂ ተምረህ በጣም ብዙ ዘርፍ አለው ሳይኮሎጂ። እኔ መጀመሪያ ማስተርሴን ሜንታል ሄልት ዊዝ ፋሚሊ ዳይናሚክስ ነው ግራጁዌት ያደረኩት። ግን የሚገርም ነገር ፕራይቬትሊ ፔሸንት ማየት አልችልም ነበር ላይሰንስድ መሆን ስላልቻልኩኝ። ምክንያቱም የመረጥኩት ፊልድ ለላይሰንስ ስለማያዘጋጅ፣ አንድ ሰው ላይሰንስድ ለመሆን ደግሞ 2500 ሰዓት በክሊኒካል ሴቲንግ ገብተህ ፔሸንት ተሰጥቶ ሱፐርቫይዘር ኖሮ ተፈትነህ ብቁ ነህ ተብለህ ነው ኦፊስ የምትከፍተው። በዛ ሌቭል ነው ለሰው ልጅ ጭንቅላት የሚጠነቀቁት። ለዛ ነው ወደ ፒኤችዲ የሄድኩትኝ። ምክንያቱም ስመርጥ አላወቅኩኝም ላይሰንስድ የሚያደርግ ፊልድ አይደለም ፒክ ያደረኩት፣ እዛው ሳይኮሎጂ ውስጥ ሆኜ ማለት ነው። ዝም ብለህ ሰውን ማማከርና አንድ ሜንታሊ ኢል የሆነን ሰው ቴራፒ መስጠት ወይም ትራውማታይዝድ የሆነች ሴትን ቴራፒ መስጠት በጣም ይለያያሉ እና እሱ ኮንፊውዥን በጣም ያስደነግጠኛል እንደ ባለሙያ እዚህ ሀገር ማለት ነው። እና በጣም በድፍረት ሲሰራ ያለው የሚጠይቅም አካል የለም። ትልቁ ነገር እሱ ይመስለኛል። ስለዚህ ማንም ተነስቶ ቴራፒ ይሰጣለሁ ይላል ማለት አንድ ሰው እንዴት ነው ሳትማር ዶክተር ሆነ ሰርጅን የምትሆነው? የሰው ሰውነት የምትቀደው በጣም ከባድ ነው አይደል? ሪስፔክት አለው። ጋዜጠኛ ለመሆን ራሱን የቻለ ዲስፕሊን አለው አይደል? አካደሚክ አቺቭመንት ይፈልጋል፣ ራሱን የቻለ ፕሮፌሽናሊዝም ይፈልጋል። እና ሙያ እንደ ሙያ ቢከበር በጣም ጥሩ ነው። እና ሰውም ስላደበላለቀው ማህበረሰቡም ለተአማኒነቱ የሚሰጠው እንትን በጣም ዝቅተኛ ነው። እሱ ነው ያለው። ከዛ ውጭ ግን ሰልፍ ዴቨሎፕመንት ይጠቅማል ወይ? በጣም ይጠቅማል። እኔ አሁን ላይ ኢትዮጵያ ውስጥ በጣም ነው ደስ የሚለኝ እንደዚህ አይነት ፖድካስቶች፣ በየቦታው ትሬኒንጎች ሳይ። ምክንያቱም ሁላችንም በኤጁኬሽን ውስጥ ነው ያለፍነው፣ እየተማርን ያለነው ትምህርት ግን የጎደለው ኮንተንት አለ ብዬ አስባለሁ። ለምሳሌ አንተ ግራጁዌት አድርገህ ስትወጣ በሆነ ፊልድ የሆነ ቦታ ተቀጥረህ በቃ የሆነ ነገር እንድታመርት እንጂ ሲምፕሊ እንዴት ከሰው ጋር ያለህን ኮንፍሊክት እንደምትፈታ እንኳን አያስተምርህም። እንደ ሰው እንዴት ንዴትህን ኮንትሮል ማድረግ እንዳለብህ አትማር። ስለ ይቅርታ ቫሉ አልተማር፣ ስለ ፍቅር አስፈላጊነት አልተማር አይደል? እነዚህ ኮንቴንቶችን እኔ ራሱ አሁን ዩኒቨርሲቲ ከተማርኩት አሜሪካ ይዤ ከሰራሁት ማስተርስ በበለጠ በጣም በእኔ ህይወት ውስጥ ቫሉ የጨመሩት እንደዚህ አይነት ሰልፍ ዴቨሎፕመንት ትሬኒንጎች ናቸው። እስቲል ወስዳለሁ። አሁንም እኔ በጣም በመማር አምናለሁ፣ በማዳመጥ በጣም አምናለሁ እና እጅግ በጣም አስፈላጊ ናቸው። ግን ባንቀላቅላቸው፣ ከተራፒ ጋር ባንቀላቅላቸው። ኢቭን አንድ ሰው እኔ አሁን ሳይኮሎጂ ተምሬ የማልነካቸው ፓርቶች አሉ፣ የማልሰራቸው እንደማውቅ እኮ አውቃቸዋለሁ፣ እንደ መስማት ሰምቻቸዋለሁ፣ ምናልባት የሆነ ኮርስ ወስጃለሁ።
በዛ ኤሪያ ውስጥ ከኔ በላይ ስፔሻላይዝድ ያደረገች ባለሙያ ካለች ወደዛ ማስተላለፍ አይደል? ለምሳሌ ትሮማ ላይ የሚሰሩ አሉ፣ ሂፕኖሲስ ላይ የሚሰሩ አሉ፣ ሜሬጅ ላይ የሚሰሩ አሉ፣ የተለያየ ነው። ይሄንን ከኔ በላይ አከለ ይሰራዋል ብለን ሙያውን አክብረን ማሻገር ብንችል ላይፍ ኮች የሚሆኑት እዛው ፊልዳቸው ላይ ትኩረት ቢያደርጉና እንደው ከቴራፒው ጋር ባንቀላቅል በጣም ደስ ይለኛል። ለምሳሌ በስራ ዘርፍሽ ለምሳሌ ከትዳር በኋላ አይ ቲንክ በጣም በተደጋጋሚ የማማከር አገልግሎት ይሰጣልና በጣም በተደጋጋሚ የሚመጡት ኬዞች ምን አይነት ናቸው? ለምሳሌ ከትዳር በኋላ በጣም ሰፊ የሆነ በጣም አሪፍ አርስት ውስጥ ነው የገባኸው። ከሌላው ጋር መኖር በጣም ከባድ ነው አይደል? እንኳን ከሰው ጋር ከራስ ጋር መኖር በጣም ከባድ ነው እና በመጀመሪያ ከባድ የሚያደርገው ራሳችን ስለማናቅ ነው ብዬ ነው ማስበው። ይሄ ሰልፍ አዌርነስ የምንለው ነገር የለንም። ለራስ ጊዜ መስጠት አናቅም። ሜቢ ኤሚ ራሷን ከምታውቀው በላይ ይሄን ሞባይል ፎን ላቅቅ እችላለሁ። ብዙ ጊዜ የማጠፋው ከሱ ጋር ስለሆነ እሱ ትልቁ ነገር ይመስለኛል። ይሄን በጣም ሜሪጅ ካውንስሊንግ ላይ ሰራለሁና ሰዎች ተጣልተው የሚመጡበት ኢሹ የትግስቱ አልተንጉስን ቃል ልጠቀምና እሱ ሳሉ ነው ኒሞኒያው ሌላ ነው የምትለው ነገር አለ እና የምታየው ነገር እንዲህ አላረችኝም ወይ አላከበረኝም፣ እንዲህ አላረገኝም፣ አላገዘኝም፣ ኦር ቺት አረገኝ whatever the issue is እሱ ሱፐርፊሻሊ ከላይ የምታየው ነገር ነው። ዲፕ ኢንሳይድ ግን በጣም ብዙ ያልተሰሩ ነገሮች አሉ ብዬ አስባለሁ። እና አንድ ሰው ወደ ትዳር ሲገባ መጀመሪያ ስለ ትዳር ማወቅ ያለበትን ነገር አውቆም አይደለም የሚገባው፣ ራሱን ማውቆ አይደለም የሚገባው። እኔ ሴት ነኝ፣ ሲጀምር የራሴ ኢሞሽን የራሴ ያስተሳሰብ ፓተርን አወቃቀር አለኝ። ስለ ወንድ ምን ያህል አውቃለሁ? ፍቅር ስሜት እኮ ነው አይደለ? በዚክሊ ስሜት ከሆነ ደግሞ ኮንስታንት አይደለም፣ ኮንስታንትሊ የምትሰጠው ነገር አይደለም። ፍቅር ብቻውን ይበቃል ብዬም አላምንም። እኔ አንድ ሰው በትዳር ስኬታማ ሆኖ ለመኖር ፍቅር በቂ አይደለም። ኢሞሽን ነው። የሚወጣበት ጊዜ አለ፣ ክላይማክስ ላይ የሚደርስበት ጊዜ አለ፣ የሚወርድበትም ጊዜ አለ። እሱ ብቻ መሰረት አድርገህ ከገባ እኔ ሩቅ ትሄዳለህ ብዬ አላስብም። ቢኮዝ በምድር እንደመኖራችን አንኮንዲሽናል ላቭ አለስ የለም እኮ አይደል? አሁን የምናወራው በባልና ሚስት መካከል ስላለው ፍቅር በመስጠትና በመቀበል ላይ መሰረት ያደረገ ነው። የምትሰጠው ገንዘብ ላይሆን ይችላል። አንዲትን ሴት ስትወዳት ሰው ስለሆነች ብቻ እኮ አይደለም የምትወዳታል። የሆነ ያየው ነገር አለ፣ ባህሪዋ ሊሆን ይችላል፣ አመለካከቷ ሊሆን ይችላል። ስቲል ኤክስፔክቴሽን አለ አይደል? ከዛ አብረሃ ስትኖር ያ ነገር ሲጠፋ ለምን አትቀጥልም? አንኮንዲሽናል ከሆነ ፍቅር እንዴ ኖ እኔ ሳገባት እንዲህ አልነበረችም። ዩ ኤክስፔክት ሰምቲንግ ያችኛዋ ሁሉም ሰው ማለት ነው። እና ብዙ ሰው ኤክስፔክቴሽን ስንል ወይም ደግሞ አንኮንዲሽናሊ ነው ሰው ማፈቅረው ሲል እኔ አላምንም። everybody is conditioned። የሆነ ነገር ፍለጋ ነው የምንሄደው። ገንዘብ ብቻ አይደለም የሚጠበቀው። ስለዚህ ያ ነገር ደግሞ ኮንስታንትሊ የሚሰጥ አይደለም። ቅድም እንዳልከኝ ያው የሆነ ስክሪፕት አጥንተህ ነው የምትገባው አይደል? በተለይ መጀመሪያች ሮማንቲክ ስቴጅ አለች አይደል? እሱ ነገር በነገር ላይ ከብሬን ጋር ይገናኛል። አሁን የመጀመሪያዎቹ የፍቅር ጊዜያቶች ኖርማሊ ዶፓሚን በጣም ይመረታል፣ ኢንዶርፊን ይመረታል አንጎልህ ውስጥ። ደስተኛ ነው የምትሆነው፣ በጣም ሞቲቬትድ ነው የምትሆነው። ፍቅር ያዘው ሰው ፊቱ ያምራል እኮ። ያ በጣም ነው ደስ ፊትህ ላይ አለ የሆነ የሚረጭ ነገር አለ እና እሷ ናት በቃ በልበል ሂድ ስልክ አንሳ ደውል ምናምን የምታረግህ። እና እሱ ኬሚካል ግን በባህሪው ረጅም ጊዜ የሚቆይ አይደለም፣ ናቹራሊ አይቆይም። ይህን መረዳት አለብን ሲጀመር ማለት ነው። እና በጣም ካነሰ በ6 ወር፣ እጅግ በጣም ከዘለቀ 2 ወር ነው፣ 2 ዓመት ድረስ ይቆያል ይባላል። ብዙ ጊዜ አይተኮነ ከ2 ዓመት በኋላ ነው ትልቅ ችግር የሚፈጠረው። ኢቨን ትዳር 3 ዓመት ከቆየ ከዛ በኋላ የመፍረስ እድሉ በጣም እየቀነሰ ይመጣል ይባላል። ይሄ መጀመሪያው ዶፓሚኑ ወርዶ ትክክለኛ ማንነት መታየት ስትጀምር እንዴ ብለህ የምትደነግጥበት ማለት ነው። እና ያኔ ማንነት ይወጣል። ሰው አይደለ? ቁጣህ ይታያል፣ ፍርሃትህ ይታያል፣ ንዴትህ ይታያል። በጣም ተለሳልሰ የምትናገረው ሰው በጣም አግሬሲቭ ልትሆን ትችላለህ። ግን ሰው ነው የሚያደርገው። ይሄ መሆንህ ተቀየርክ ማለት ሳይሆን በቃ ወደ ትክክለኛ ማንነትህ እየገባህ ነው። እችን ስቴጅ በደንብ ተረድተው ሰዎች አንደርስታንድ አድርገው ካለፉ because ጎቴ አንተ ሐሳብህን ወይም ንዴትህን ካንተ ነጥዬ ማየት መቻል አለብኝ አይደል? በቃ አሁን ጎቴ የተሰማህ ስሜት አይደለም እኮ አይደል? የሆነ ሰዓት ላይ ደስ ይልሃል፣ የሆነ ሰዓት ላይ ደስ ላይልህ ይችላል። የትኛው ነው ጎቴ? አንተ ከሁለቱም ስሜቶች ውጪ ነህ፣ ከሐሳብህም ውጪ ነህ። ተናደህ የምትሰነዝረውን ቃልም አይደለም።
ሌላ ነህ እና እንቀላቅላቸዋለን። ስለዚህ እንዴ ተቆጣኝ፣ ዲስሪስፔክት አደረገኝ፣ ከዛ ፐርሰናላይዝ እናደርገዋለን፣ ሚኒንግ እንፈጥርለታለን ከላይ የምታየው ማለት ነው። ሰዎች ላይስ ደግሞ እንደዚህ አይነት ነገር ለምን ይፈጠራል ብለህ ስታይ ደግሞ እኔ ስመጣ ወደ ትዳር ውስጥ የተለያየ ባጌጅ ይዤ ነው የምመጣው አይደለ? ወደ አሁን ወደ ኋላ ሰፊ ነው ባይዘው ያርስቱ። ለዚህ ነው ወደዚህ ብለው ትሮማን ማንሳት ትችላለህ። ባክግራውንድ አለ፣ አስተዳደግ አለ። በእኔ ቤተሰብ ውስጥ ለምሳሌ በጣም ቫሉ የሚደረጉ ነገሮች በአንተ ቤተሰብ ውስጥ ደግሞ በጣም እንደ ነውረኝነት ሊቆጠር ይችላል። እኔ በነፃነት አድጌ ሊሆን ይችላል። እንዲህ አትናገር፣ ይህ አነጋገርሽ ደስ አይለኝም እኮ ልትለኝ ትችላለህ። ግን ይሄ በአንተ ማህበረሰብ ውስጥ ነው። እኔ ደግሞ እንደዚህ አይደለም ያደግኩት። አበላል ላይ የሚጣሉ ሰዎች ገጥሞኝ ያውቃሉ። ታውቃለህ በቃ እንደዚህ እጅ አይላስም ምናምን ብላት በጣም ትልቅ ደረጃ አሁን ትንሽ ይመስላል እና በጣም ማይነር የሚመስል እሷ ስታደረገው ነው የመጣችው። ኖርማል ነው ለሱ፣ እሱ ላደገበት ቤት ግን ነውር ነው ይሄ በጣም። እና ባክግራውንድ ዲፍረንስ በጣም ሲያጋጫ ያለው በጣም ነው የምልህ። እነዚህ ነገሮች ላይ ሰዎች ቀድማ አውቀው ቢገቡ፣ ከገቡም በኋላ ችግር ሲገጥማቸው ወደ ቴራፒስት ቢሄዱ፣ ዝም ብሎ በቃ አንተምቶ አንቺም ተይ ብለህ መልሰህ እንደተኳረፉ ከምትልካቸው ራሳቸው ላይ ቢሰሩ አሪፍ ነው። ለምሳሌ አንድ ባለትዳሮች ቴራፒስት ጋር መሄድ አለባቸው የሚባልበት ደረጃ ለምሳሌ ላይክ ምኔት ሳይኖች ማሳየት ሲጀምሩ? እኔ አም ሶሪ ቱ ሴይ ዲስ ግን አብዛኛው ኢትዮጵያ ውስጥ ያለው ኦሬትም ያለው ሜሬጅ እየታመመ ቤተሰብ በጣም ይበዛዋል ባይነኝ። ህመም ደግሞ በጣም መታከም አለበት። ግን ከህመም ጋር መኖርን ለምደነዋል። በቃ የሆነ ትዳር እንዲህ ነው ብለን ዲፋይን ያደረግነው ነገር አለ አይደል? በቃ አባትም እናትም ስታደረገው ስትደበደብ ስትጨቃጨቅ ታያለህ። ለምን ትሄዳለህ? ያው ስትወስን ገና ለመቃጠል ነው የሚለው ኮንሰፕት አምነንበት ነው የምንገባው። በቃ አምነንበት ነው የምንገባው። ትዳር በቃ የሆነ ቢሰጧቸው ትርጓሜ ስላሉ እየተቃጠልኩ ነው እየኖርኩ ነው ብለን ነው የምናስበው። እኔ ግን እንደዛ አይደለም። ትዳር በጣም የተባረከ ነገር ነው አይደል? ችግሩ ያለው ከትዳሩ ሳይሆን እኛ ነን አይደል? ትዳር እንግዲህ እንደ ፈጣሪ ፍቃድ ረጅሙን የህይወትህን ዘመን የምትኖርበት፣ ፈጣሪ ካደለህ ልጆች ወልደህ የምትባረክበት አይደል? ጀነሬሽን የምታስቀጥልበት ትልቅ ተቋም ነው። እንዴት መቃጠል ሊሆን ይችላል ስታስበው? ማለት አይሆንም እኮ። ግጭት የለም እያልኩ አይደለም፣ ግን እንደው በዛ ልብል ልቃጠል ብለህ ከገባ በቃ እየታመምክም ወይ ደግሞ በጎን ትሄዳለህ። በቃ ብለሲንግህንም እያጣህ ምናምን ቺቲንግ እየተሞላበት ምናምን ይኖራል። ኖርማል እየሆነ ነው፣ ኖርማላይዝ አድርገነዋል ብዬ ነው ማስበው። እና የሰው ልጅ የተሻለ ሲያቅ የተሻለ ይኖራል ብዬ አስባለሁ። በየትኛውም ሌቭል ውስጥ ባወቅከው ልክ ነው የምትኖረው። ልጆች ስናሳድግ ቅድም ብለናል፣ ያወቅነውን ነው የምንሰጣቸው። ትዳርም እንደዛ እውቀት ይፈልጋል። ባይተወይ ማወቅ፣ ባል ከሆንክ ስለ ሚስትህ ባህሪ ማወቅ፣ ስለ ሴት ማወቅ። ቅድም ስለ ዲፕሬሽን አንስተናል። ስታረግዝ አሁን እኮ የተቀየረችው ባለቤቴ እንደዚህ ስለሆነች ነው፣ ወዳ አይደለም፣ ሆርሞኑ ነው። ልታገሳታል። ስታውቅ ደስ ይላል እኮ በቃ እየተረዳሃት ምናምን ትመጣል። እነዚህ ነገሮች ኮንቲኒየስ ላይ ያስፈልጋል። ሁሉም ሰው ጋር ቢኖር ብዬ አስባለሁ። ሳይኖቹ ምንድን ነው የሚሆኑት? ለምሳሌ ወደ ቴራፒስት ጋር ከሚሄዳቸው በፊት ማየት ያለባቸው ሳይኖች ምንድን ናቸው? ጀነራሊ ደስተኛ ናቸው ወይ ማለት። ትዳር ደስታ ፈልገህ መግባት የለብህም፣ በጣም ስራ ነው። አጠቃላይ ግን ከሰላምህ ከነበረህ ሰላም የሚወስድብህ ከሆነ እየኖርክ ካልሆነ፣ መከባበር ከሌለው፣ መተማመን ከሌለው፣ ስፔሻሊ መተማመን። ምክንያቱም ባለመታመን ውስጥ ደግሞ በጣም ብዙ በረከቶች ከቤት ስለሚርቁ የማታልፋቸው ነገሮች አሉ አይደል? በህይወት ውስጥ ሬድ ፍላጎች፣ አቢዩዝ ከመጣ መደባደብ፣ ቨርባሊ አታክ መደራረግ ውስጥ ከገባህና ሜንታሊ ሰላምህን አፌክት እያደረገው ከመጣ ቢካዝ በአንተ አፌክትድ መሆን ውስጥ የሚጎዱ ልጆች ደግሞ ካሉ በጣም ከባድ ነው። አንዳንድ ጊዜ በጣም አቢዩዚቭ ከሆነ ፋሚሊ ውስጥ ከሚያድጉ ልጆች እንደው ለብቻ ያደጉ ልጆች ፕሮሞት እያደረግ ነው አይደለም፣ የተሻለ የሚሆንባቸው አጋጣሚዎች አሉ። ምክንያቱም ቅድም ብለናል፣ የሰው ልጅ የሚሰራው የሚያየው የሚሰማውና ኤክስፔሪንስ የሚያደርገው ነገር ነው። ስለዚህ እነዚህ ልጆች ዝም ብሎ ማብላት ማጠጣት ብቻ አይደለም፣ አንተ ቤት ሲኖሩ ነጋቸውን በአንተ ቤት ነው የሚያዩት አይደል? ትዳር ምንድን ነው የሚለውን ነገር በምታደርግላቸው ነገር ሳይሆን በምትኖረው ህይወት ነው የሚኖሩት። ወንድ ልጅህ ነገ እኮ እንዳባባ መሆን ፈልጋለሁ የሚል ልጅ ማሳደግ ደስ አይልም? እንደማሚ ነው መሆን የምፈልገው እናት ስሆን ምትል ልጅ ማሳደግ በጣም ደስ ይላል። በዛ ሌቭል አፌክትድ እየሆንክ ከሆነ ከዛ ኢነርጂህ አልቆ ልጆችህ ላይ መጮህ ከጀመርክ ምናምን this is a red flag, you have to stop። ምን እየሆነ ነው ብለህ ማማከር ያለብህ የእምነት አባት ሊሆን ይችላል። የተለያዩ ቴራፒዎች አሁን በጣም ብዙ ባለሙያዎች አሉ እና ትምህርት መውሰዱ በጣም አስፈላጊ ነው ብዬ አስባለሁ።
ጣት መቀሰር ላይ ስለምናበዛ ነው። እሷ ነች እሱ ነው አይ ቲንክ አናይም ራሳችንን። እና አንዳንዴ ወደ ባክግራውንዳችን እኮ ትንሽዬ አንድ 20 ዓመት 10 ዓመት ሳብ ብንል እኮ ችግሩን እናገኘዋለን። የሆነ ቤተሰብ ውስጥ ያየናት ነገር ወይ አባቴ ያደረገውን ነገር እየደገምኩ ነው ወይ እናቴ ያደረገችውን ነገር እየደገምኩ ነው ምናምን ነገር እና ኢቨን ማለት ያው ሴት ልጅ ቴኬር መደረግ ምናምን ትፈልጋለች ምናምን በዛው ልክ እሷ መስጠት ያለባት ደግሞ አክብሮቱ ምናምን የሚባል ነገር አለ። እንደ አባቶቻችን መጀመሪያ ምናምን ይዞት መጡ የምንላቸው ነገሮች ግን እየተሻሻለ ሲመጣ ደግሞ አሁን ዘመኑ እየተራቀቀ ሲመጣ ከፍ ሲል ምናያቸው አሉ። አሁን ወንዶች ኪችን ገብተዋል፣ ጎበዝ ሰዎች መጥተዋል። አሁን ሴቶችም ወጥተው ይሰራሉ ምናምን ጎበዝና እና ሴቶቹም ወጥተው ስራ ማለት አንዳንዱ ቤት ወንድ ቁጭ ብሎ ብዙ ነገር ምሰራለች። ፋይናንሻልም አሪፍ ቦታ እየደረሱ ያሉ ሴቶች የምናይበት ጊዜ ነው። እና አንዳንዴ ሚኒስትሬሽን ላይ ሆና እንኳን ማን ረዳት ሙዱን አክሰፕት አናረጉ ምን እንደምትፈልግ አናቅም። ያነጫንጫል፣ ሙድ ስዊንግ ይኖራል ምናምን እና ያን የሚረዳው እንኳን መውለድ ምናምን ሌላ ታሪክ ነው እሱ። ይችኛዋ ትንሿን እንኳን ሪሌሽን ላይ ሆነች ምናምን ምናባሽ ወይ ምናምን ነገር ነው እንዲህ ያማታል ምናምን ብለህ ጭራሽ ሰው የሚፈልግበት ሰዓት ላይ የለህም እንደዛ አይነት ነገርና ይሄ ወንድና ሴት እንዴት ነው የሆነ ጊዜ ሰማው ፖድካስት ላይ ሴቷ ወንዱን እንደ ሴት ነው የምታየው፣ ወንዱ ሴቷን እንደ ወንድ ነው የሚያት። እንዴት ነው ለምሳሌ እሷ ከስራ ሁለቱም ገብተው ሴቷ ትመጣና ወይኔ ከሌ ሂውማን ሄር ብታይ ስራ ቦታ ያጋጠመን ነገር ምናምን በጣም ትንንሽ ነገሮችና ግን እሷ ጆሮ እንዲሰጣት የምትፈልጋቸው ነገሮች ታወራለች። ወንድ የቤት ኪራይ ኔክስት ሀስል ምናምን ልጆች ምን አደርጋለሁ ምናምን ያው ከትግል ጋር ስለሚገናኝ የወንዶቹ ካራክተር የወንዶች ካራክተር ይከላከለኛል እና እንደዛ ስለሚገናኝ አይግባቡም። አረ ምንድነው የምትወሪ በእናትሽ የማይረባ ወሬ ምናምን ስል ጆሮ አላገኘም። በጣም ትንሽዬ ነው 30 ደቂቃ ብትሰጣት ትጨርሳለች። ሰላምን ታገኛለህ እኮ ያው ሀሰል ሰላምን አታገኝ። ልክ አንተ 30 ደቂቃ ስጨርስ ደግሞ ያንተ ኢነርጂ ደግሞ ድሬን ሆኖ አንተ የሚያሳስብህ ማለት ነው። ላይክ ለምሳሌ ምንድነው እንደ ቤተሰብ ቀጣዩን ላይክ ቀጣይ ለምሳሌ ገንዘብ ማግኘበት መንገድ ምን ላድርግ ብለህ ላይክ አንተ የሆነ አይምሮ የሚያስበው በጣም ትልቅ ቢዝነስ እሱ ጋር ደግሞ እሱ የእሷ ኮንትሪቢሽን መኖር አለበት። እሱ ጋር ደግሞ ገብታ እሷ እንደ ወንድ ማሰብ አለባት። ገባ እሱ ጋር ስትቀበል ጨዋታውን ያው ዱላ ቅብብል ሆነ ማለት ነው። የእሷን ስታስጨርሳት የአንተን ስትቀበል አሪፍ ማኔጅመንት ይፈልጋል። ያው ጥሩ ማናጀር ካልሆን ከኦርጋናይዜሽን አይደለ ትዳርም። ስለዚህ ያው ቅድም ደጋግሞች ስላነሳሹ የትራውማ የሚለውን ቃል አይ ቲንክ ቃሉን በደንብ ያወቅኩት ይመስለኝ ነበር። ከዛ ባለፈው የትዕግስት ባልተነጉስ መጽሐፍ አነበብኩት ምንኛለሁ የሚለው አንብበሽዋል? ሙሉ ፖድካስቱን አይደል እንደሰራ ነው አንተ አይደል የቀረጽከው? አይ ነበርኩኝ ከስከ ኮን ይሰራ ነው ከሷ ጋር 2 ሰዓት ነው የሰራ ነው። አዎ ቅድም ያየነው ሙሉ መጽሐፉን እንደሰራ ነው ባይተ በጣም አሪፍ ገና ራፉን ሰታኝ ነው ያነበብኩት ሳይታተምና አሜዚንግ። ምክንያቱም ለምሳሌ መጽሐፉ ስንት መሰለህ ይቆረጣል ነው ነገር አይቆረጥም። ትዕግስትን እንድትናገር አልፈልግም ነው ላይ በእርግጠኝ ነው ይቆረጣል እንዴ? እሺ ቆርጧል ትቆርጣለህ። እሺ አስረዳችሁና ከዛ በኋላ እሺ እንቀጣይ ወደ እንትኑ እንገባለን። ለምሳሌ መጽሐፉ ወደ 170 ምናምን ፔጅ ነው። 160 እንዳለ ስለ ትራውማ ነው። ላይክ አይ ቲንክ 4 ፔጅ ምናምን ነገር ብቻ ነው በብሬት መንገድ አድርገህ ሂል ታደርገዋለህ ያለው ሶ ላይክ እንትኑ በጣም በለጠ ብዬ ነው አስቡ። እና ደግሞ ላይክ እንደ ማህበረሰብ ለምሳሌ ተረዷቸው ነገር ለምሳሌ ትራውማ የሚባለው ነገር ይሁን ጠንከር ሲል ነው ለኔ ትራውማ ብዬ በሰዓቱ የተረዳሁት። ለምሳሌ መጽሐፉ ላይ አንድ ያነበብኩት የሷም ምንድነው ለምሳሌ ባልና ሚስቶቹ ምን ያደርጋሉ መሰለህ ማታ ላይ በጣም ይጨቃጨቃሉ። ሶ ልጅቷ ትሰማለች። ሁላችንም ሰምተን ያደግን ላይክ ማታ ይሰማል። ማታ በጣም ይጫጫዋል ይጨቃጨቃሉ ምናምን ነገር። ከዛ ጠዋት ሲነሱ ባልና ሚስት በጣም ፍቅር በፍቅር ሆነው ላይክ ችግሩን ፈተውት እኮ ነው። እሺ ፍቅር በፍቅር ሆነው ላይክ ቁርስ እየበሉ ነው ታያቸዋለች። አሁን ይሄ ኬዝ ለልጅቷ ትራውማ ነው ብላ ነው የጻፈችው። ሶ ላይክ ምን ማድረግ ነበረባችሁ? ላይክ ጠዋት ይቀጥሉት እንትና እንዴት ነው መሰለህ ባክስቴጅ ያለውን ነገር አላወቀችም። ገባኝ። አሁን ለልጅቷ ግን ላይክ እንደውም ላይክ የትክክለኛ መንገድ ነው የማስበው ነገር እሱ ነው። አሁን ለምሳሌ ሁላችንም ያደግንበት ቤተሰብ ውስጥ ደግሞ እንዴት መሰለህ ማታ ጭቅጭቃል፣ ጠዋት ቁርስ እየተበለ ይቀጥላል አይደል? ሁላችንም ያደግንበት አስተዳደግ እንደዛ ጠዋት እንትናን አንጨፍልቀውና ወይ ደግሞ የሆነ ለምሳሌ እንዲያይተናል ብለን እንሰደውና ለምሳሌ ማታ ተነጋገሩን በል ጠዋት ይኮራረፋሉ። ጠዋት ይኮራረፋሉ። ሊኮራረፍ ይችላል፣ ተፈቶ ሊያደር ይችላል።
እሺ ላይክ አሁን የምናወራው ግን እንደ አብዛኛው ነው አይደል? እንደ አብዛኛው ማህበረሰብ አይ ውስጥ ፖይንት ምናምን ያደገ ገብቶኛል። ሶ ላይክ እንደ አብዛኛው ወጣት ግን ሶሪ ወጣት አይደለም እንደ አብዛኛው ወላጅ ግን ሁላችንም ያደግንበት ላይክ ወላጆቻችን ማታ ከተጨቃጨቁ ሲቀጥሉት ነው ጠዋት ወይ ተኮራርፈው ጸጥታ ተባብለው ይለያያሉ ወይ ጠዋት ይቀጥላል እንደ አዲስ። ሶ ላይክ የነዚህ ጠዋት ላይ በፍቅር ላይክ ቁጭ ብሎ ማውራታቸው እንደ ትራውማ መቆጠሩ አልገባኝም። የመጀመሪያው ኢሹ ገብቶኛል። መልስልሃለሁ በደንብ። እሺ መጀመሪያ ሶ ማለት በመጀመሪያ ደረጃ ብዙዎቻችን ትራውማ ሲባል አይምሯችን ውስጥ የሚመጣው በጣም ከባባድ መጥፎ ኢቨንቶች ናቸው። የመጀመሪያው ነገር ጦርነት ነው አይደል? ሌላው መደፈር ነው ወይ መደብደብ ነው፣ ፊዚካል አቢዩዝ ነው። አንዳንድ ጊዜ ግን በጣም ትንሽ ነገር ትራውማ ሊሆን ይችላል። ቅድም እንዳልኩህ ጉዳት በሰውየው አቅም ልክ ነው የሚወሰነው። ለእኔ ለምሳሌ ትራውማቲክ ያልሆነ ሲቹዌሽን እኔ እናንተ ጎቴ በተመሳሳይ መልኩ አድገን እኔን አፌክት ያላረገኝ ኤቨንት አንተን አፌክት ሊያደርግህ ይችል ይሆናል። ስለዚህ እንደ ሰውየው አቅም ነው። አሁን በጣም እንግዲህ አንጎል ላይ ስለሆነ ይሄ ነገር የሚከናወነው ማናችን በቂ መረጃ የለንም። ስለዚህ ለምን እሷ በዚህ ጉዳይ ተጎዳች ማለት አንችልም። በቃ የሆነ ሰው የሆነ በልጅነቱ የተከናወነው ነገር አፌክት አድርጎት ትራውማቲክ ሲቹዌሽን ውስጥ ገብቶ ያንን ነገር ከአእምሮ ማውጣት ካልቻለ ጀጅ አናደርግ። የመጀመሪያው ነገር ሰው አንዳንድ ሰዎች ቅድም እንዳልኩ በጣም በከባድ ሁኔታ ውስጥ አልፈው በሆነ መንገድ ከዛ ነገር ሂል አድርገው ቆንጆ ህይወት ሊመሩ ይችላሉ። አንዳንድ ሰዎች ደግሞ በልጅነታቸው አባቴ የተናገረኝ እናቴ የተናገረችኝ ብለው ያ ማንነታቸውን ቀይሮት ትራውማ ሆኖ ህይወታቸው ላይ ልክ እንደ ጥላ ሲከተላቸው ልታይ ትችላለን። ሰው ይሄን ዲፈረንሺየት ማድረግ አለብን። አሁን ያልከውን ነገር አንብቤዋለሁ እኔም በደንብና ከላይ ስታየው አሪፍ ነገር ነው አይደለ? ሰዎች ባልና ሚስቶች ማታ ተጣሉ፣ ከዛ ጠዋት እየተሳሳቁ ምናልባት እየተጎራረሱም ሊሆን ይችላል። ልጅ ስታይ ደስ ነው የሚለው አይደል? ከላይ መጽሐፉ ላይ ለመጥቀስ የተሞከረው ምንድን ነው? እቺ ልጅ ትጠይቃለች፣ ኮንፊውዝድ ትሆናለች። ማታ በጣም ከባድ የሆነ ብጥብጥ ነው የነበረው። ምናልባት ብርጭቆ ሁሉ እየተወራወሩ ሊሆን ይችላል። በጣም ጩኸት አለ። ልጅቷ ስጋት ውስጥ ነበር ያደረችው። ከዛ ጠዋት ስትመጣ አዚፍ ነቲንግ ሃፕንስ እየተጎራረሱ ነው እነዚህ ሰዎች። ረስተዋታል። ከዛ ትጠይቃለች ልጅቷ፣ እንዴ ማሚ ማታ ተጣልታችኋል ነበር እንዴ? ምን ተፈጥሮ ነው ስትል፣ አይ እኔና አባትሽ ኧረ አልተጣላንም። how would you take it? confusion ይፈጥራል። እቺ ልጅ የሰማችውን ማታ ኤክስፒሪየንስ ያደረገችውን ነገር ነው ማመን ያለባት ወይስ የእናቷን ነገር ነው ማመን ያለባት? አሁን እዚህ ጋር ነው ችግሩ የሚፈጠረው። ኮንፊውዝድ ትሆናለች። የሰው ልጅ በባህሪው ደግሞ መልስ ይፈልጋል አይደል? ጥያቄ ላይ እኮ አይምሮህ ላይ እኮ የሆነ ኩዌስችን ካለ እኮ ባዘር ያደርጋል። ምንድን ነው በትክክል አልሰማሁትም ማለት ነው፣ ምንድን ነው የተፈጠረው ትላለች። ቢሆን የሚመረጠው ምንድን ነው ብትነግራት፣ አዎ ተጣልተን ነበር፣ እኔና አባትሽ ማታ ትንሽ ተጋጭተን ነበር፣ እንዲህ ሆኖ ነበር፣ አሁን ግን ይቅርታ ተባብለናል። መጀመሪያ ኮንፍሊክቱን አምናላት ቢሆን ኖሮ ኮንፊውዝድ አትሆንም። አይ ቲንክ በዛ መልኩ መሰለኝ የተቀመጠ ግልጽ ያሳምናል። አይ ቲንክ ቀጣይ ግን ትዕግስት የምንጋብዛ ጊዜ ላይ መጽሐፉን በደንብ አድርገን በደንብ ቢበትም እንትን ማለት እኔ አንባቢዎች አሉ፣ በጣም ዲፕ ብዙ መጽሐፍት የሚያነቡ ሰዎች አሉ። ግን ኮመን ሴንስ ያለው ሰው ራሱ አንብቡት በጣም ተደንቀ እንትን ሲሉት የነበረ መጽሐፍ ነው ማለት ኖርማል መረዳት ያለው ሰው ማለት ነው። በቃ መጽሐፉን አንብቡት። ኧረ በቃ ምን አይነት መጽሐፍ ነው። አይ ቲንክ ቲክቶክ ላይም ላይክ በጣም ተወዷል ምናምን። ግን ላይክ ለእኔ ጥያቄ የሆነብኝ ግን የሆነ መፍትሄዎቹን አብሮ ቢቀመጥለት መልካም ነበር። የተጻፈበት መንገድ ምንድነው? ይሄ ሪል ላይፍ ሴናሪዎችን ነው። ቲጄ በ17 ዓመቷ የሰራቻቸውን ቴራፒዎች ከቴራፒው ከዛ ኢሹ የዳኑ ሰዎች የሰጡትን ቴስቲሞኒ ቀጥታ ነው ወደ መጽሐፍ በእነሱም መልካም ፈቃደኝነት ስማቸው ተቀይሮ ነው የቀረበው። ለዛ ነው ለሰው ልብ በጣም ቅርብ የሆነው እና እንዳልከው በዚህ ልክ ትራውማን ተረድተነው አናውቅም እና በጣም አሪፍ ነው። አንብበው። አላነበብኩም፣ አነበዋለሁ። መጀመሪያ ስራ ይሆናል። ባለፈው እንደው የሄለን ሾው ላይ የሰማሁት ታሪክ ነበር። እንደውም ላይክ የሷን ሾው ላይ በጣም ወዱ ሾው ነውና ምን ሰማሁ መሰለህ? ለምሳሌ የሆነ እንትን ናቸው ከኢትዮጵያ ወደ ውጭ ሄዱ ቤተሰቦች ናቸው፣ ዲያስፖሮች ናቸው። ላይክ እዛ ልጅቷን ሲያሳድጓት ልጃችን እንዳትጎዳ በሚል ሜቢ ከሰማችሁት ላይክ እነሱ የሚያጋጫቸው ጉዳይ ሲኖር በልጃቸው ፊት አይጋጩ ነበር፣ እሷ በሌለችበት የሚጋጩት። ልጅቷ 18 ዓመት ሞልቷት ኮሌጅ እስከምትገባ ድረስ አንድም ቀን እናትና አባትየው ፊት ለፊቷ ሆነው ሲጨቃጨቁ ሰምታ አታውቅም። ለልጅቷ ትዳር ማለት በጣም ስሙዝ ነበር፣ ሁሌ ፍቅር ነበር።
ከዛ ኮሌጅ ገብታ ኮሌጅ መሀል ላይ በተለይ ዶርም ምናምን በነበረችበት ጊዜ ላይ ከጓደኞቿ ጋር ተስማማ ቶሎ ትጋጫለች እና ላይክ እሱ ነገር በጣም ጥያቄ የሆነባት ነበር። ግን ላይክ ቤተሰቦቿ የሚያውቃሉ ግን ላይክ ቶሎ የሆነ ቀለል ያደርጉላታል ነገር። ከዛ በኋላ ነው ተመርቃ ምናምን ነገር ትዳር ውስጥ ለመግባት እየሞከረች በጣም ተደጋጋሚ ላይክ ፌል ያደርግባታል። ምክንያቱም ላይክ ለምሳሌ ከሆነ ሰው ጋር ላይክ ዴት እያደረገች ምናምን ነገር ላይክ የሆነ የሚያጋጫቸው ነገር ሲኖር ላይክ ቶሎ ታቆመዋለች። ላይክ የመጀመሪያ የሆነ ሬድ ፍላግስ ላይ ታቆመዋለች ምናምን ነገር። ከዛ በኋላ ነው ቴራፒስት ጋር ሄዳ ምናምን ለእኔ የሚሆነኝ ሰው አጣው ብላ ስነግራት ቴራፒስቷ ደግሞ አበሻ ነበረች። ከዛ ላይክ ያደግሽበትን ቤት ንገሪኝ ምናምን ስትላት ላይክ በጣም ስሙዝ ነው። አንድ ቀንም ላይክ አባትዬው ሲጮህ ሰምታ አታውቅም። የእናትዬዋ ስተቆጣ አታውቅም። ተኮራርፎ አያውቁም። ሁሌ ፍቅር። ፖዚቲቭ ነገር ትራውማ ሊሆን ይችላል ማለት ነው። አሁን እቺ ልጅ ላይክ በጣም ሶፍት ናት። ገብቷል። ላይክ የሆነ ሰው ላይክ ድንገት እንኳን የሆነ ትንሽ ድምፁን ጮክ አድርጎ ቢናገራት ላይክ በቃ ልቧ ሊሰበር ይችላል። በጣም ይከፋታል ምናምን ነገር ሲበላ አይወራም። እና አንቺስ እየጻፍሽ ነው ወይ የሆነ ሀሳቦች አሉሽ ወይ እንደዚህ ነገሮች? ያው የመጀመሪያ መጽሐፍ አለኝ ታውቃለህ አይደል? ጎታ ያልነገርከው እኔ አውቃለሁ አንብቤያለሁ አለኝ። ከባድ ሪሰርቸር ነህ። ሁለተኛ መጽሐፌን ትራውማ ላይ መጻፍ ፈልጋለሁ። በጣም ወደው ነው። አሁንም ስማር ፒኤችዲ ማይነሬ ትራውማ ነው። ስፔሻላይዝ ማድረግ የምፈልግበት ፊልድ ነው። ቢኮዝ የብዙ ነገሮቻችን የህይወታችን ማሰሪያ ነው። ኢቨን ሜንታል ሄልቶችን ስታይ ትራውማቲክ ሲቹዌሽን ውስጥ ያለፉ ሰዎች በሜንታል ሄልት የመጠቃት እድላቸው በጣም ከፍተኛ ነው እና ይሁን አሁን ትራውማ ሲባል በጣም አክብደን ስላየነው ነው እንጂ ቅድም እንደው ምን አልከኝ ፖዚቲቭ ነገሮች ፖዚቲቭ የሚመስሉ ነገሮች ኢቨን ትራውማ ይሆናሉ። ትራውማ ማለት በልጅነትህ የሆነ ነገር ተፈጥሯል ቤተሰብ ውስጥ አድገህም ያ ነገር እኮ አልፏል። ግን አድገህም አሁን ያለህበት ሪያሊቲ ያ ይመስልሃል። በቃ ጭንቅላትህ ያንን ሜሞሪ ይዞታል። ለምሳሌ እየተደበደብክ አቢዩዝ እየተደረግክ ወይም እየተናክ ያደግክ ከሆነ ካደግክ በኋላ አሁን ተምረሃል፣ አድጋሃል፣ ገንዘብ አለህ፣ ስራ አለህ፣ ማንም እኮ አቢዩዝ አያደርግህም አይደል? ሪያሊቲውን ስታየው አይምሮህ ግን ያንን ሜሞሪ ስለያዘ ከዛ ትዳር ውስጥ ትገባለህ። ከዛ ሚስት እስቲ ይቺን ነገር አቀብለኝ ስትል ወዲያው ጭንቅላትህ ወዴት ነው የሚሄደው? አሃ ገባ እዛ ጋር ሂል ያላረከው ነገር አለ። ለዛ ነው ትራውማ አሁን ትዳር ላይ በጣም ከባድ የሚሆነው። ዲስሪስፔክት እያረግሽኝ ነው ብሎ ያስባል። ሄዶ ያንን ነገር ያንን ፔን ያንን ጠባሳ ትሪገር ያደርገዋል ማለት ነው በኔጌቲቭ ስናየው። በፖዚቲቭ ደግሞ አሁን ያወራኸው ነገር ማለት ነው። አንዲት ልጅ ምን ገጠመችኝ መሰለ? በልጅነቷ በጣም ቆንጆ አስተዳደግ ነው ያደገችው። በቃ እናትየው መሬት አይንካሽ ብላ እንደ መሞላቀቅ በሚባል ደረጃ ሁሉ ነገር አሟልታ ነው ያሳደገቻት። ግን በልጅነቷ ያው እናትም አባትም ታጣና በጣም ሳፈር ታደርጋለች በህይወት። ከዛች ልጅ ስራ ትገባለች፣ ቶሎ ትወጣለች። መስራታችን በጣም በህይወት ተፈተንሽ ተንከራተተች ነው የምልህ። ከዛ ላስትሊ ተገናኘንና ማውራት ስንጀምር ምንድነው ጭንቅላቷ የሚያስበው ስቲል እዛ ሴቲንግ ውስጥ እንዳለች ነው የምታስበው። አየህ መልካም አስተዳደግም ትራውማ ሲሆን ማለት ነው። ስለዚህ ከሪያሊቲ ጋር መጣላት ነው። ያ የልጅነት ጊዜሽ አልፏል የሚላት ሰው ያስፈልጋታል። አሁን ያቺ የምትንከባከብናት የለችም። አሁን ያለሽበት ህይወት ይሄ ነው ገሃዱ ዓለም። ችግረኛ ነሽ፣ ሰው ጋር ነው ተጠግተሽ የምትኖሪው፣ ገንዘብ የለሽም። ሰው ከሪያሊቲ ጋር ማስታረቅ ሰው በጣም መልካም የሚመስሉ አስተዳደጎችም ትራውማ ይሆናሉ። ስለዚህ ሪያሊቲ እንዲናይ ማድረግ ነው። ያ የተፈጠረው ነገር አሁን ህይወትህ ላይ እየረበሸ ከሆነ ትራውማ። ለምሳሌ ትራውማችን ሂል ለማድረግ ለምሳሌ ወደ ኋላ ተመልሰን ማናስታውሳቸው የሆኑ ኢቨንቶች ይኖራሉ አይደል? ለምሳሌ ሜቢ የሆነ ቀን የተገረፍከው አገራረፍ ሊሆን ይችላል እስካሁን ድረስ በደንብ ትራውማታይዝ ያደርጋል። እና እነሱ ነገሮች ማናስታውሳቸው ከሆነ በምኔት መንገድ ነው ሂል ማድረግ የምንችለው? ያ እንግዲህ ትራውማ ሂሊንግ ሲሰራ ምንድነው መጀመሪያ ከምታስታውሰው ነገር ነው የምትጀምረው። እና የምታስታውሳቸው ነገሮች ላይ ስትሰራ ሌሮቹ እየተገፈፉ ሲወጡ ከሰብኮንሽስ ማይንዶች ውስጥ የተደበቀው ሜሞሪ ይወጣል። በነገር ላይ ለምሳሌ አሁን እዚህ ቤት የደባበቅናቸው እቃዎች ቢኖሩ፣ ሰፕረስድ የሆኑ ነገሮች ቢኖሩ ከፊት ለፊት ያሉትን እቃዎች ገለል ስታደርግ ኋላ ላይ የተደበቁት ነገሮች አይደል ለአይኔ መጋለጥ እድላቸው ከፍተኛ ነው የሚሆነው። እና እየሰራ ስትመጣ አንዳንዴ ይፍን ጎቴ እንዳልከው ታሪኩ ይጠፋና አንተ ታሪኩን ትሆናለህ። ለምሳሌ በሆነ ጉዳይ የተሰበረች ሴት ካየህ ምን እንደሰበራት ሁሉ ትረሳዋለች። ያንን ነገር ከመደጋገሙ የተነሳ ታሪኩ ይጠፋና ሴትዮዋ ታሪኳን ትሆናለች። በቃ የተሰበረች ሴት፣ የተሰበረ ወንድ። እዛ ይሄ ነው እንግዲህ በባለሙያ እርዳታ በተለያዩ ቴክኒኮች ስትል ወደ ታሪኩ ጋር ትደርሳለህ።
ያው ትራውማ ቴራፒ ሲሰራ ወደ ኋላ ነው የምትሄደው ብዙ ጊዜ። እዛ ጋር ስትደርስ ከዛ ሂል ስታረግ ይመጣል ታሪክ ወደፊት ይሆናል። አሁን ዲና አይደለም እናረገው፣ ታሪኩን አንደብቀውም። ከታሪኩ ጋር ግን ትታረቃለህ። ፔን ሳይሆን ስቶሪ ይሆናል። ልክ ስትድን ያን እያለቀስክ ምናምን አይደለም ያንን ነገር የምትናገረው አይደል። የሆነ ሰዓት ላይ በአንተ ህይወት ውስጥ ያለፈ አጋጣሚ ነው። ዛሬ ላይ ግን ተጽዕኖ የለውም፣ አፌክት አያረግህም ማለት ነው። እንደዛ ከሆነ ትራውማ ከሆነ አሁን ከዚህ ከፖዚቲቭ ንግግር በኋላ እኔም ላይፌ ላይ ያጋጠሙ ነገሮች አሉ ምናምን ነገር እና ይሄ ስለዚህ ሁሉም ሰው መፈተሽ አለበት። ሁሉም ትራውማታይዝድ ነው። ኤቭሪባዲ ያነቡት በጣም አሪፍ ይመስለኛል። መጽሐፉን ደግሞ ያንቡት። እኔ በጣም ስጅስት ማድረጋቸው ማለት ምን ያደርግሃል መሰለ፣ ሰዎችን የተሻለ እንድትረዳ ነው የሚያደርግህ። ገባ? እዛ ጋር ባልህ ወይም ሚስትህ የምታረገው ነገር ፐርሰናሊ አንተን አታክ ለማድረግ ሳይሆን ካለፈ ታሪኳ ጋር የሚገናኝ ነገር ስላላት ይሆናል። ምሳሌ በቀደም እርቅ ማድ ላይ ገብቼ እያወራሁ ነበርና አንድ የገጠመኝ ክላይንት ነበርና ይሄ ሰው ሪሌሽንሽፕ ውስጥ መቆየት አይችልም። ይገባል፣ ጥሩ ሰው ሚት ያደርጋል፣ ቆንጆ የፍቅር ግንኙነቱ ሲገቡ ራናው ያደርጋል፣ በቃ ይጠፋል። ቆንጆ ሴት የተማረች መልካም ሀሳብ ያላት ምናምን ተደጋገመበት። ከዛ እንደዚህ ሲል እድሜው አለፈው፣ ደነገጠ። አሁን ለብዙዎቻችን ይሄን ምንድን ነው የምንሰጣቸው ታጎች አሉ አይደል? ዱርዬ እንደዚህ ግን ሆኖ አይደለም። ከዛ ወደ ቴራፒስት ጋር መሄድ አለብህ ተብሎ ቴራፒስት ጋር ሲሄድ ምንድን ነው የተገኘው? በልጅነቱ እናቱ አባቱን በ2 ዓመቱ ነው ጥላው ሄደችው። እሱ የ2 ዓመት ልጅ ሆኖ፣ ስለዚህ አባትየው ሲያሳድገው ደግሞ ሁል ጊዜ ሴት ልጅ ጥላህ እንዳትሄድ እያለን ያሳደገው። ስለዚህ አብሮ ይሆንና ትንሽ ሪሌሽንሽፑ ላይ መንገጫገጭ ሲያይ ሳትቀደም ቅደም። እንዴት እንደሚያሳዝን። ስታውቅ መፍረድ ታቆማለህ። ለካ ይሄ ሰው እንዲህ የሚሆነው ለካ የሆነ ነገር የሆነ ቦታው ላይ የሆነ ነገር ሆኖ ነው፣ ያለፈው ታሪኩ እየረበሸው ነው። ስለዚህ እንደ ትዳርም መነሻችን ትዳር ስለሆነ ስታስበው ይሄ የኋላ ታሪክን ማወቅ፣ ስለ ትሮማ ማወቅ የተሻለ እንድትረዳዳ፣ እንዳትፈርድ፣ ለዛ ሰው ይፍን እንድታዝን፣ ከቻልክ ደግሞ እንድትረዳው ያደርጋል። እስካሁን ድረስ ያወራናቸው ነገሮች በደንብ ሰመራይዝ ለማድረግ ያህል ቅድም እንዳላችሁ እንደ ማህበረሰብ የሆነ አሁን እያጋጠሙን ያሉ ስሜቶች አሉና እነዚህን ስሜቶች ኢቭን ለምሳሌ ሰፈር እንኳን በመቀየር እንኳን የሚመጡ ዲፕሬሽኖች እንኳን በጣም ከባድ ናቸው እና ለምሳሌ እንደ ማህበረሰብ ነው እንደ ወጣት ለምሳሌ እነዚህ ስሜቶቻችን ገና ማየት ስንጀምር እንዴት አድርገን ነው የመጀመሪያ በምሬት መንገድ ነው እንዴት አድርገን የምንከላከላቸው? ለምሳሌ ከዚህ በፊት የሰማናቸው ለምሳሌ ቅድም ያልሻቸው ሜዲቴት ማድረግ፣ ዮጋ መስራት፣ ወክ ማድረግ ሊሆን ይችላሉ። ሌሎቹም ካሉ እንዲጨምርልን በምሬት መንገድ አድርገን እንከላከላቸዋለን። ቅድም እንዳልነው ነገሮች መጥተው ከማከም ይልቅ የመጀመሪያ ፕሪቬንሽን አሪፍ ነገር ነው ብዬ አስባለሁ። መጀመሪያ ሰው ከራሱ ጋር መሆንን መለማመድ መቻል አለበት። አሁን እኮ ብቻዬን ነኝ እያልክ ራሱ ምናልባት ስልክ ላይ ነህ የምትሆነው፣ ሰው ፊዚካሊ ሰው የለም እንጂ ምናምን 5000 ሰው ምናምን እዛ ውስጥ አለ አይደል? ከሆነ ሰው ጋር ቻት እያረክ ነው ምናምንና ይሄ ነገር ምንድን ነው ኢምፓክቱ ስትል ከራስህ ያርቀሃል፣ ከሪያሊቲ ያርቀሃል። የለህም ውስጥ የሆነ ሀሳብ እየተንጫጫህ ነው እኮ ያ ሀሳብ እኮ ድረስልኝ እያለህ እኮ ነው አይደል? ይሄኝ ነው ዲፕሬሽን ካለ መታየት ይፈልጋል ያቶት። ያንን ለማድረግ ደግሞ መጀመሪያ ሰው ከራሱ ጋር ቁጭ ማለት መቻል መለማመድ መቻል አለበት። እና ብዙ ጊዜ ብዙ መፍትሄዎች በጫጫታ ውስጥ አይደለም የሚገኙት አይደል? ለምሳሌ ጥሩ ነገሮች ክሬቲቪቲ የሚመጣው እኮ ቁጭ ስትል ነው። ጸሎት በዝምታ ውስጥ ነው አይደል የሚደረገው? ፈጣሪም የሚያናግርህ ምላሽ አለ ብቻ ከራስ ጋር ስትቀመጥ። እኔ ከራሴ የማረገውን ነገር ብዙ ጊዜ ብሎክ አረጋለሁ። በሚታይም በጣም አምናለሁ። እሱን ማድረግ ብንችል እና ምንድን ነው በቃ የሚ ውስጥ የሚሯሯጠው ሀሳብ ምንድን ነው? ባዘር የሚያደርገኝ የሚያስጨንቀኝ ነገር ምንድን ነው? እኛ ግን ወዲያው ስሜቷ ስትመጣ ስሜቷን ለመደበቅ ነው ምንሯሯጠው አይደል? ያ ነገር አያጠፋውም። ባይዘው ሄደ ብጠጣ ሙቪ ስላየህ ምናምን ለሰዓቱ ኢግኖር ነው ያረከው ስሜቱ። ኢግኖር ያረከው ነገር ደግሞ ደብል ሆኖ ነው የሚመጣው፣ በስቶ ነው የሚመጣው። ፌስ አድርገው። ዲፕሬሽን ነው በቃ ስማው፣ እስቲ ያዳምጠው፣ ትንሽ ጊዜ ስጠው። አንደኛ እሱ ነው። ሁለተኛ ጆርናሊንግ በጣም ይረዳል። በጣም አሪፍ ልምምድ ነው። አሁን ጆርናል ስታረግ ጆርናሉ ጀጅ ያደርገኛል ብለህ አታስብም። ሀሳብህን እንደወረደ የማስፈር ልምድ ቢኖርህ ጆርናልን ትንሽ ዲፋይን ብታደርግላቸው። ጆርናሊንግ ማለት ምንድን ነው?
ዶሴ ቢኖር የምትመዘግብበት በየቀኑ የሚሰማህን ስሜት ለምሳሌ ጠዋት ስትነሳ ጥሩ ስሜት ላይ ካልሆንክ ጸሎትን አድርገህ ሰግደህ ምናምን ከዛ በኋላ ስቲል ያ ስሜት ካለ የተሰማህን ስሜት ወረቀት ላይ ብታሰፍረው መልቀቅ ስላለበት እኮ ነው አይምሮህም አንደኛ ትኩረት ሰጥተው አይደለ በቃ ይወጣል ትኩረት ስጠኝ ነው እኮ ሀሳብ ሲንጫጫ እንደሱ አይነት ልምምዶች ብዙ ጊዜ ያደርጋለሁ እሱም ብናደርግ ሁለተኛ ከሶሻል ሚዲያ እንደው ኮንሰምፕሽናችን ብንመጥ ነው ኮምፕሊትሊ መራቅ አንችልም አንደኛ ኮንሰምፕሽኑ ታይሙን ፍሬሙን ብናስተካክል ታይም ፍሬሙን ሁለተኛ ደግሞ ኮንቴንት ብንመርጥ ምናየውና ምንሰማው ነገር አፌክት ስለሚያደርገን ለቀልድ ለፈን የሚባል ነገር የለም ያየናቸው ነገሮች በሙሉ አይምሯችን ይዞታል እነወይ ሐሳብ ኤነርጂ ስለሆነ ምስሉ ኢነርጂ ስለሆነ ስፒሪቹዋሊን ብትሄድ መንፈስ በምታየው ነገር ይገባል አይደል እንደዛ ስለሆነ እሱን እንትን ብንመጥን ሌላው ኤክሰርሳይዝ ነው ኤክሰርሳይዝ እጅግ በጣም አስፈላጊ ነገር ነው እንዳልኩ ቀደም ብዙ የሚብላሉ ኬሚካሎች አሉ ኤክሰርሳይዝ የህይወት አካላችን ብናረገው በዚህ ሰዓት ለምንድነው ኤክሰርሳይዝ በጣም ገኖ የወጣው የድሮ ሰዎች ለምን አይሰሩም ብትል ህይወታቸው በሙሉ ኤክሰርሳይዝ ነው አይደል ረጅም ርቀት ይጓዛሉ ወደ ገጠሩ ትሄድ ደግሞ ይፈልጣል ይቆርጣል ፈረስ ይጋልባል ምናምን ህይወትህ ሁሉ እሱ ስለሆነ ብዙ አይምሮ ላይ እነዛ ኬሚካሎች ቦዲ ላይ መጠራቀም እድላቸው በጣም ዝቅተኛ ነው ግራውንድ ያደርጋሉ ቴንኪዩ እሱን ብናረግ አበላላችን ላይ ብንሰራ ውሃ ብንጠጣ ከሶሻል ሚዲያ ይልቅ ከሰዎች ጋር ሶሻላይዝ ብናደርግ ከዛ የገነነ ነገር ሲመጣ ደግሞ ወደ ማማከር ብንሄድ አሪፍ ነው ያስባል አንተ የምጨምረው ነገር አለ ፐርሰናሊ የምታደርጋቸው ነገሮች 7 የጸሎት ሰዓት አለ በሃይማኖቴ በእነሱ ሰዓት ቲክ አደርጋለሁ ለሊት ተነስቼ መጸለይ ያለብኝ ሰዓት ራሱ ከጸሎት ጋር በጣም እንቆይበት ሰዓት ዝም እንዲል ያደርገዋል አይምሯችንን ምንም ሊሆን ይችላል የምንጸልየው ጉዳይ ግን ትንሽዬ ያቆመዋልና ፍሬድ ለመያዝ እንሞክራለን እና ያበደርነው ብር ምናምን ትዝ ይለናል ይባላሉ ለጸሎት ስንጸልይ ምናምን ዲስትራክት ያደርጋል ግን እነዛ ነገሮች መታየት የሚፈልጉ ፋይሎች ነበሩ በዛ ሰዓት ስለዚህ በጣም ሞር ዝምታ የሚፈልግበት አእምሮአችን ስቴት ላይ እንደሆነ እየገባ አንተ የሚመስል የሰይጣን ስራ ምናምን ትላለህ የሆነ ብድር ሲመጣበት ምናምን የሚረብሽ ነው ግን ያን ነገር መጀመሪያ ሂድ መውጣት አለበት ካንተ ጋር እሱን ካወጣ በኋላ እኮ በሰላም መጸለይ ትችላለህ ጥያቄ ብቻ ነው ከዛ በኋላ ያለ ከአምላክ ጋር ንግግር ነው የሚኖረው አዘርዋይስ ግን ይሄ እንደዛ ሲያወራ ምናምን በቃ በዚህ የሆነ ፈተነኛል ምናምን ነገር ውስጥ እንገባለና እንደዚህ አይነት ነገሮች አንዳንዴ አንደርስታንድ አደርጋለሁ ምክንያቱም እኔ ዳዊት ምጸልይበት ታይም አለ ረጅም ሰዓት እና እሱን በምጸልይ ሰዓት ሚኒመም 45 ደቂቃ ይፈጃል 45 ደቂቃ ቀላል አይደለም የሆነ ስሜት ውስጥ ማለት የተወሰነ 10 ደቂቃ 20 ደቂቃ ኢቭን ሜዲቴት ስናደርግ ሳውንዶች ስንጠቀም ከነዛ ሰዓታት በኋላ ነው የሆኑ ሰውነታችን ሪላክስ ማድረግ የሚጀምረው ብሪዚንጋችን አሪፍ የሚሆነው ሰውነታችን ረጋ እያለ የሚሄደው ከዛች ከ20ኛው ደቂቃ በኋላ ምናምን አንዳንድ ሰው 5 ደቂቃ 10 ደቂቃ ሲል ግሬ ይገባኛል ሁላ እንደዚህ አይነት ቁጭ ብሎ ምናምን ነገር እና ሳትወድ በግድ ዝም ያረጋጋል ያ ደግሞ እየመለስክ ትሄዳለና ሪል ነው የምለው ማለት ነው ሳቆም ነገሮች በሙሉ ነው ስብስብ በሚሉት እና እንዲሁም እኔ እናንተ እንዲሁም አሪፍ ኤክስፔሪየንስ አለን የሆነ እሱ ጥሩ ኢነርጂ ላይ ሳይሆን እኔም ጥሩ ኢነርጂ ላይ ሳንሆን አናወራው የሆነ ብድግ ይልና እሱ በቃ የሆነ ቦታ ከከተማ እንውጣና የሆነ ገዳም ምናምን ደርሰን እንምጣለኝ የሚቀረው አንድ ቀን ምናምን ነው አይቻልም ማሳደር መዋል ወይ ወር ምናምን አይደለም ኔክስት ዴይ ባጋችን ይዘን ተነስተናል እንደዛ ነው የምናደርገውና 5 ቀን ምናምን ተረጋግተን እንመጣለን ምናምን ደግሞ ይፈጥናል ነገሮች ቀደስ ይላሉ ትዝ ይላል መጨረሻ ጊዜ እንኳን ምናምን እርሻ ውስጥ እየሄድን ጭቃ ላይ እየወደቅ ምናምን ስንመጣ ሌላ ታሪክ ነበረ ምናምን እና ይሄ ዝምታ ውስጥ አብዛኛው ነገር ያው አንተ እየሰራህ ፈጣሪ አይሰራም ፈጣሪ እየሰራ አንተ መስራት አትችልም አንደኛ አካል ጸጥ ማለት አለበት እኔም አንድ የምጨምረው ነገር ደግሞ ኢትዮጵያ ውስጥ በደንብ መሰማት ያለባቸው አልተሰሙ ለምሳሌ ሙዚቃዎቻችሁ እንዳለ ይሄ ከነፍስ ጋር የሚገናኝ ሙዚቃ ያላቸው ሙዚቀኞች አሉ እነ ዳዊት ቸርነት ዮሐንስ ኃይሌ ላይክ የሚገራርም በጣም ደስ የሚል የጃዝ ሙዚቃ ነው እና ላይክ ሙሉ ግጥሞች እንዳለ ከነፍስ ጋር እና ላይክ ኢቭን ላይክ የሆነ ክሊፑ ላይክ ሊሰራላቸው ማይችላቸው አይነት ኤግዛክትሊ ሱሳስ ይዘኸኛል ዳዊት ቸርነት አንተ ነህ ደግሞ የነገር እንዴ እንትን ይቀይራል ይገርማል ኤነርጂ ይቀይራል እና አሁን አንዳንዴ ጥሩ ኤነርጂ ላይ ሳልሆን እመጣለሁ እኔም ለፖድካስት ሲሪየስሊ ምንም ቢሆን ግን ኢሚ ፖድካስትን ተከታተሉ እንቀጥለዋለን ተፋ መብራት የዛሬው ኤፒሶዳችንን ከዚህ በላይ ማስኬድ አልቻለም ነበረ ምክንያቱም የመብራት መቋረጥ ችግር አጋጥሞ ነበረ ረጅም ሰዓት ይመጣል ብለን ጠብቀን ነበር ግን ምንም መፍትሄ አላገኘንም ስለዚህ
ኤሚን ድጋሚ በሌላ ኤፒሶድ ላይ እንጋብዛታለን። እንዲሁም እናንተ ደግሞ ኤሚ እንድትጠየቅ የምትፈልጓቸው ጥያቄዎችም ካሉ ደግሞ ኮሜንት ላይ ጻፉልን። በቀጣይ እሷ በምትመጣበት ኤፒሶድ ላይ በደንብ አድርገን በሰፊው ምንጠይቃት ይሆናል። በተጨማሪም ደግሞ የኤሚን ኮንታክትና የኤሚን የዩቲዩብ ቻናል ደግሞ ዲስክሪፕሽን ላይ እናስቀምጥላችኋለን። እናመሰግናለን።